Hi guys. Hi. Late night true. How are you? I'm so sorry I'm so late. I know that. Gosh. I'm good. How are you guys? ዛሬ ነው ማትሪክ የወጣው by the way. Those of you who know አሁን እያየሁኝ ነበረ እና Finally. ማኪ ላይቭ የምገባበትን ሰዓት መቀየር my sense of time is not good. Why? ምን ተፈጠረ? አየሽ 2 ሳምንት ዲፈረንስ ያመጣል። እንዴ እኔ ጋውን 7 ሰዓት ሊሆን ነው እና for some reason 7 ተኩል መስሎኝ ነበረ. It doesn't even make sense. አስተሳሰቤ ብቻ ያ Sorry I'm late. Thanks for the reminder. አንቺ ደግሞ Hi guys. አይተሻል ማትሪክ እንደወጣ ዛሬ or yesterday? ነው ያየሁት። ዛሬ እንትን ወጣ ምንድን የሚባለው መግለጫ የኦዚሊየም ላይ ነው ያየሁት። Okay, she left. I don't know ለምን እንዳስወጣኝ አላውቅም። እኔ እንጃ maybe ኢንተርኔት ይሆን? ኧረ ምን ብቻ ዛሬ ነገ ነው የኦዚሊየም ግራጁዌሽን የነሐሴት እና ላስት ይር እኛ ቅዳሜ ዕለት ግራጁዌት አድርገን እሑድ ዕለት ነው መግለጫ የወጣው። አስቤ ምን ያህል ቴንሽኑ ኃይለኛ ሊሆን እንደሚችል ማለት ነው። ዲስ ይር ደግሞ መግለጫ ከወጣ በኋላ ነው የሚመረቁት ማለት ነው ነገ። እንኳንም ውጤታቸውን ሳያዩ ተመረቁ። ግን ስልሽ ሰኞ ማክሰኞ ነው የምታዩት ተብሏል። አስበሻል? ካለፉም ከወደቁም እያዩት ሲፈተኑ ሲመረቁ አይመጣውም። እውነት ያ ራይት ያስፈራል። ግን እኔ ራሴ am feeling kind of nervous ለነሱ አሁን ስታነሹ እንዴ ቅድም ከሴት ጋር እያወራን ነበር። ተጨንቀው ጸጉር ቤት ምናምን ሆኖ እኮ ነው ጥፍራቸውን የተሰሩናል። መግለጫ አልተባለም። ረብስ ደግሞ ዛሬ አለ። ዛሬና ነገ ግራጁዌሽኖች አሉ፣ ብዙ ግራጁዌሽኖች እና እንደዛ ነው። ነገ ሄደን እናስመርቃታለን። ሀሴትን ሰብሰብ ብለን የምንሄደው ብለናል። የትምህርት ቤት የኛ እኮ ቀለል ያለ ነበረ። Even my parents were in የኛ ማስወለት ለኛና የናንተ ህይወት እንደዛ ነው። የና ሀሴት ጠዋት ላይ ግራጁዌሽን አላቸው፣ ከሰዓት በኋላ ደግሞ ሆቴል ፕሮግራም አላቸው። ያ እኛ ሆቴል የነበረን አይመስለኝም። እኔ አልሄድኩም፣ ግን የነበረ ራሱ አይመስለኝም። ምን እንጃ እኛ እንትን ነው ያለው ያደረግነው። እኔ ሳሮ እና ሀሴት ከፎቶግራፈራችን ማነው ከእኔ ሳሩና ሄርሙን ከፎቶግራፈር ከሴት ጋር ሄድን ስካይለት ሄድን። በቃ እንደዛ ነው ያደረግነው። ግን የኛ ባቾች ተሰብስበው ወጥተው ነበር። የሆነ ያህል ሰው የሆነ ብቻ በፍሬንድ ግሩፕ ምናምን ወጥተዋል። ከዛ በጀማም ተወጥቶ ነበር የኛ ባች ላይ። ግን ይሄ ዌል ኦርጋናይዝድ የሆነ ፕሮግራም ነው። አንቺ አልገባሽም ምን አይነት ዘነበ ስንት ነገር እንደፈቀደላቸው ምናምን። ልብስ ተፈቅዶላቸዋል፣ ዴት ተፈቅዶላቸዋል። ያልተፈቀደላቸው ነገር የለም። ከዛ they have promo at the same time። የኛ ልብስ ነበራችሁ እናንተ ወይስ አልነበራችሁ? አረኛ ፔን በእናትሽ የእናንተ ባች ይምሰያ there is something happen መሰለኝ የእናንተ ባች ላይ። የኛ ባች ምንም ነገር እኛ አሰርታችሁ ስቀሉት ተብለን ነበረ። ትዝ ይልሻል? ስለ ልብስ ስናነሳ አንቺኛ እኮ ክረምት ላይ ሁላ ማለት ነው
እኔ ኮሚቴ ነበርኩ። ሶሬሳ ኤፍራታ ናኒ ማለት ነው። ሁነን ክረምት ላይ ፊርማ ተይኝ ያልሄድንበት ነገር የለም ማለት ሁላ የኛ ኮሚቴዎች ራሱ በጣም በቃ ማውራት የሚችሉ ምናምን ጎበዝ ምናምን ዘነበ ነው። መቄዶንያ ልውሰዳችሁ ከፈለጋችሁ ሜሞሪ የምትፈልጉ ከሆነ እዛ እነሱ ፎቶ ያነሷቸዋል። በቃ ይበቃችኋል አላለም። በስመ አብ የዛኔ ደግሞ በአንቺ ምክንያት ትምህርት ቤታችን ፈምሷል። በኢየሱስ እንዲጠቀምብን አንደኛ የሚወጣ ልጅ አለው ከአዲስ አበባ ከሙሉ ሀገሩ። ከዛ ደግሞ መቄዶንያ ይረዳሉ። እኔ ቲቪ ጋዜጠኛ ጠራለሁ። እሺ አትሊስት የካልቸር ጊዜ ተከልክለን እኮ ነው። እሺ አትሊስት የካልቸር ዴይ ልብስ ለብሰን እንሂድ ምናምን ነገር አልነው። ዩኒፎርማችሁ ነው የእናንተ መለያ፣ በዩኒፎርማችሁ ነው የምትታወቁት ነው። ኧረ እሷም ዘነበ ያደረሰብን ግፍ። ከዛ የግራጁዌሽን ጊዜ ሆቴል ምናምን ቅብጠት ነው። እሺ እዚህ አትሊስት ዲኮር ምናምን የሚዘጋጅ ምናምን ብለው ጠየቁት። ከዛ አይሆንም ተብለን ተከልክለን በቃ በመከልከል ጨረስ ነው። በዚህ ዓመት ግን በጣም ነው የተፈተውት። እኔ አላቅም እንደተፈጠረ ብዙ ነገር እያስታወሽኝ። ኧረ እኔ ከእነሱ ማውረተሻል። ግን አሁን ተመርቄያለሁ፣ ከሃይስኩል ወጥቻለሁ። ምንም አልሆነም ነው እናንተ እኮ ኧረ በስመ አብ መክሊት ውጪ በቃ አታዋርጂኝ። ወሪው I wonder who that is. መክሊት what What's the person with the... አይ ብቻ በጣም በተረፈ how was your week? Hi Nadi, hi Zain. በዚህ ሁኔታ በዚህ my week ይኸውልሽ so far ማለት ነው። hi go on continue. እሺ my week እኔም by the way 3 weeks ነው የቀረኝ back to school ልል ማለት ነው። ከዛ ውጪ ግን የሆነ እንዴት ነው በጣም ቢዚ last week was ቀኖቹ ሙሉ ቢዚ። በዚህ ሳምንት ምሽቶችም ጀምሬያለሁ ቀኑ ስላልበቃኝ አንድ ቀን አብሮ ታደርኩ hear me out። ከዛ ትናንትና ደግሞ ቸርች አደርኩት። ምን እየሰራው my church friends my church group እንደር ምናምን አሉ። ማይ እነናቲ ታናሽ ወንድሜና አባቶቹ ምናምን 12 ምናምን አሉ። እኔ ግቢ ልጆች ምናምን ከዛ ግቢ የሚማሩ ልጆች አሉ። ከዛ እንደር ምናምን ሲለኝ ኦኬ እኔም I'm not studying right now ግን I'm taking notes ምናምን ነገር አናቶሚ ምናምን ለቀጣይ ዓመት I'm just seeing it ሁሉንም ሳብጀክቶች ማለት ነው። ይከብደኛል ቀጣይ ሲሄድ ስለሚበዛ። ከዛ ኦኬ እስካሁን ብዙ ስላላነበብኩኝ ያነባለሁ ምናምን ብዬ ሄድኩኝ። እነሱ እኮ ናቸው ተማሪዎቹ እየተማሩ ያሉት፣ ግን እኔ ነኝ ያጠናሁት እነሱ አላጠኑም። ከዛ yes I was reading book ጨረስኩኝ በቃ። ከዛ መጣው ከዛ የእውነት 24 48 በቃ እንዴት ነው 30 ሰዓት 30 ምናምን ሰዓት ሳልተኛ እያሳለፍኩኝ ነው እዚህ። ስለዚህ አላቅም በዚህ ሳምንት ትናንትና ደግሞ ቸርችን ያደርኩት። ከዛ እስካሁን አልተኛውም። ልተኛ ነበር እንደመጣሁኝ። ከዛ ተኝቼ ስነሳ ራሴን ስለሚያመኝ ብዬ ለምን ጨርሼ እተኛለሁ ብዬ አለው። ግን አይ ቲንክ ኢነርጂ ያልተኛው አይመስልም። yes እና በእንቅልፍሽ ግን አትቀልጂ በተሻለ መጠን። አዎ ማለት መከናወን የነበረባቸው ነገሮች ስለሆኑ ነው እንጂ እኔ እንኳን አምስሊፒ ሄድ በእንቅልፍ ያልደራደርም። ያ እኔ በተለይ ኮሌጅ ከገባ በኋላ I don't play with sleep። ሃይ ስኩል በደንብ ነው ራሴን ያስጨነኩት ያለ እንቅልፍ። yeah and my days are too good። እንትን የልጆቻችን graduation is next week የተማሩት ማለት ነው ቀጣይ ሳምንት ቅዳሜ። እና ትንሽ እሱም ቢዚ ያደርገናል ምናምን። ስራም ሊያልቅ ነው፣ ወለንቼም ሊያልቅ ነው፣ ሁሉም ነገር ሊያልቅ ነው። እኔም ልመለስ ነው። እና ሶፋ ይሄንን ይመስላል የኔ ህይወት። በጣም ስለናፈቃችሁኝ ነው ብዙ ያወራሁት። ይቀጥላል ወደ ላይ ወደ እናንተ ሄድ። ኦኬ አይ ቲንክ ዛይን ማውራት ጀምረ ነበር መሰለኝ ቅድም። ያ ሰላም ስትኝ ሰላምታ እየመለስኩ ነበር እና ቤሽቲ ያወራሽ ነበረ ድሉ ለሰሰታት
ከጨረሰች መቀጠል እንችላለን። ያ ሹር መቀጠል ትችላላችሁ። ዛሬ ቀለል አድርገን ነው የምናወራው። አይ ከስር ዲስከሽን የለም እንዴ ምናምን ብለው ኮሜንቶችን እያየሁ ነበር። ያ So what's new? All good እኔ ጋር ክላስ ጀመርኩኝ። It's been fun. It's been a few days 3 ቀን ነው ክላስ የገባሁት፣ ግን አሪፍ ክላሶች ናቸው ዘንድሮ ማነው በዚህ ሴሜስተር መወስዳቸው። so it's been cool. That's great. You know what, like when we were talking about chemistry in your story, yeah. and እኔ ትኩረቴን የሳበው ምን እንደሆነ ታውቂያለሽ? Yeah. The first was chemistry, but at the second it was the PC. Access Vivo book, you know. That means I know. I'm a tech person, I don't know. Yan PC sayo, wow. Access na ያልኩት እኔ I don't know much about it to be honest. እንትን ስላለው ነው የምወደው። መጻፍ ትችላለህ ላዩ ላይ። I'm trying to avoid notebooks. Oh, one of the greatest PC no. It is? Yes, it is. Vivo book actually. Access Vivo book. Okay. I should know more about my devices ማለት ነው። እኔ የምወደው እንትን ብቻ ስለሆነ ነው መጻፍ እችላለሁ ላዩ ላይ እና I'm trying to reduce my paper usage ነው የሚባለው። በጣም ሙቭ ማድረግ አሰልችቶኛል አሁን ላይ ከዶርም ስንንቀሳቀስ ምናምን መጽሐፎች ወረቀቶች እና የብዙ እያስጨነቁኝ ስለሆነ I'm trying to avoid that. That's why I like it. It's a good product you have on you. Use it. You can do more than note taking, you know. Yeah, maybe I should know more. It's fancy though. Thank you. በጣም ኮንሽስ አደረከኝ። በደንብ አየዋለሁ ከዚህ በኋላ። I'll see what qualities it has. Look up to it. You will find something great. Yeah. Hi Nadi. Comments is in under his part. Hilarious as fuck. Saying you think. Okay, Nadi ቀጥል። አይ ኮመንት አስቆኝ። ደህና ናችሁ ወይ? እንዴት ናችሁ? ከስንት ጊዜያት በኋላ የሲፍን እንትን አየ ነው ፊት አየ ነው and I think everyone is enjoying ባለፈው ሙድ ይዘብት ነበር እና thank you for being our face. ለእናንተ እኮ ሎ ፕሬሸር ነው። አሁን እዚህ ስትመጡ በቃ ዝም ብላችሁ ገብታችሁ አውርታችሁ መውጣት ነው። for the host ግን it's hard. Yeah, I think life is challenging እሱ እንድትማሪ ብለን እኔ እኮ I'm never this serious like ይሄ ሰዓታት ሙሉ ካሜራ ላይ ሲሪየስ ሆኜ እንደምቀመጠው I can't do it in real life. So this is actually challenging for me. It is challenging but it doesn't look like it. የምር እንደዛ አትመስይም ግን actually እንደዚህ መቀመጥ by the way ማለት ነው ሲፍ your YouTube yes አሮጊሽ ገብቶብኝ ነበር። ምን ያልሽኝ ነበር? አንዴ ይቺ ላውራ አንዴ ናዲ ቆይ እንትን ዩቲዩብ ፖስት አድርጌ ላይ የላይቭ አርካይቭን ኢቨን ሰው ሪኮግናይዝ ያደረገች ራሱ አይመስለኝ ኮሜንት ላይ ራሱ አረ በፊትሽ ይሻላል ፊትሽን አምጪ ለምን ተብለሻል ማለት ነው። ሶፋር ፖስት ከተደረጉት የላይቭ አርካይቮች ያልታየው እሱ ይመስለኛል። እኔ እንትን ነው ማደርገው ብዙ አላየሁትም እሱን ሜቢ አይ should go check ዩቲዩብ አንቺ actually ዩቲዩብ ስላለሽ you know ስኬጁል ማድረግ ይቻል የለ ፖስት የሚደረግበትን ጊዜ so እንደዛ ነው ማደርገው like ወዲያውኑ ልክ ከዚህ ስንወጣ ቪዲዮን ይልክልኛል ቲክቶክ so አይ ስኬጁል እና በራሱ ነው ፖስት የሚያደርገው so እየሄድኩኝ ምናምን ማየት አንዳንዴ ሰንፋለሁ መሰለኝ እና ብዙ አላየውም ሜቢ አይ should go check
more often. Yeah. እሺ እና ልቀጥል። ያ ምን እያለች ነበረ? እንደዚህ ሲሪየስ ሆኜ አልቆይም ምናምን እያለች ነበረ። ያ ካሜራ ላይ መጥቼ ቁጭ ብዬ for hours እንደዚህ ሲሪየስሊ የምቀመጠውን ነገር እኔ in real life እንደዛ ማድረግ አልችልም። ምን So ታደርጊያለሽ? it's actually challenging for me. እዚህ ካሜራ ከፍቼ ከእናንተ ጋር እያወራው ምናምን ረጅም ሰዓት ሲሪየስሊ ቁጭ ማለት it's very challenging. ትሮጫለሽ? What do you do? አንድ ቦታ አልቀመጥም፣ እነሳለሁ፣ ብዙ ነገር ሰራለሁ። ኧረ እባክሽ እኔ have that problem እኔ ዲያግኖዝ ያልተደረገ ኦኬ። እኔ አሁን ይሄ እንትኑ ትሬንድ ስላስጠላኝ ADHD ምናምን የሚለው እሱን እንትን ሜንሽን ማድረግ አልፈልግም፣ ግን I have that ይሄ ADHDን ሊቭ ኢት። ግን ኢምፐልሲቭ የሆነ እንትን አለኝ። ረጅም ሰዓት ያ መቀመጥ አልችልም፣ መሯሯጥ ምናምን። ወይ አይዘር ኤክስትሪም ፎከስ አደርጋለሁ ኤክስትሪምሊ ዲስትራክትድ ነኝ። መሀል ኢንቢትዊን አልሆንም። እና ላይክ በጣም ፉሊ ፎከስድ ሆኜ ወር ፎር 2 hours ኦር ሰምቲንግ መቆየት እችላለሁ። የቀረውን ደግሞ በጣም በቃ ደስ የሚል ሌዚ ሆኜ የሆነ ካልጋ ላይ መነሳት አቅቶኝ እንደ እባብ እየተሳብኩ ምናምን ላሳልፍ እችላለሁ። ግን ፎከስ ሲሆን ደግሞ ጀስት ቶታል ኢመርስ ነው ማለት ነው። አይ ሃቭ ዳት ፕሮብሌም። እኔ በጣም ላይክ አልገባሽም። እኔ ላይክ አሁን ሚቲንግስ ምናምን ረጅም ሰዓት ሲሆን መሀል ላይ ምናምን ተኛለሁ። አንዴ እንደው የቪዲዮ ሚቲንግ ላይ ተኝቻለሁ መተኛት እና ዴም እየተደረገልኝ የቲምስ ሚቲንግ ነውና ዴም እያደረገልኝ አብሮ የሚሰራው ማይ ፒር አላየሁትም። ሊትራሊ በቃ ተኝቻለሁ። ሚቲንጉ አለቀ ምናምን ወጣንና ከዛ በጣም በቃ ስራ በዝቶበታል ምናምን ብሎ አሰበ ማናጀራችን። ፈረንጅ ማናጀር ሲሆን አሪፍነቱ እንደዛ ነው። ስራ በዝቶበት ነው የሚሆነው ምናምን ብሎ አሰበ። አይ ሃቭ በቃ በጣም ፎከስ የማድረግ ችግር በጣም እንደዚህ እንትን ካላልኩ ኧረ እኔ ራሴ ሚቲንግ ላይ ምናምን ካሜራ አላበራም። ሄድሴቴን አረጋለሁ፣ ከዛ ዞራለሁ ቤት ውስጥ ወይ ወክ አረጋለሁ ኦር ሰምቲንግ እያዳመጥኩኝ as long as I don't have to talk ማለት ነው። even if I have to talk ብዙ ጊዜ መልቲታስክ እያደረግኩኝ ምናምን ስለሆነ እንደዚህ ቁጭ ብዬ ማውራት ብቻ እኔ እንጃ። መልቲታስክ ካላደረግሽ እየሰራሽ አይመስልሽማ? yes that's my problem. yeah እኔ if I do something ብቻውን it feels like I'm wasting something. የሆነ ላይፍ ላይ የሆነ ነገር እያመለጠኝ ይመስለኛል ምናምን yeah እና it's so hard። የሆነ ለምሳሌ መጽሐፍ ሁላ ማንበብ እስኪያቅተኝ ነው የደረስኩት እኮ አንድ መጽሐፍ ቁጭ ብዬ ማንበብ። ያ እና I have this problem አሁን ላይ ጓደኞቼ ምናምን እየተረዱት ነው። ግን ምንድነው ላይክ እያወራሽኝ ምናምን ዞን አውት አድርጌ ረጅም ሰዓት ጭንቅላቴ ላይ ሪስፖንድ የሚያደርገው የሆነ ከ30 ደቂቃ 30 ደቂቃ እንኳን ኤክስትሪም ግን የሆነ 5 ደቂቃ ምናምን ዞን አውት አድርጌ ሙሉ ሰምቼሻለሁ፣ ግን ፕሮሰስ የሚያደርገው ከ5 ደቂቃ በኋላ ኪው ላይ ይቆያል። ቦይስ ካንት መልቲታስክ እያለች ነው ወጌሽት። ቦይስ ካንት መልቲታስክ at the same time okay. At the same time, I might be girl or something, I don't know. I'll try to figure out. ለአንተ ይቺ ሀገር ትመች ነበረ። ዳርክ ዩመር What? You are suggesting okay እሺ ኤኒዌይስ the week was ጸዴ እና ጸዴ ያልሆነ ምናምን I was yeah I'm trying to be chill this week. Life በጣም chill እንዳልሆን ብታደርገኝም I'm trying to be chill ምናምን እና እንዴት ነው ህይወትን chill እያረኩ መኖር የምችለው? I was even thinking ምንድነው ታውቃለሽ በቃ chill ማድረግ አለበት የሰው ልጅ ምናምን ብዬ የሆነ ሐሙስ ዕለት ተነስቼ ደሞስት በቃ ቢዚ ቀን ማለት ነው የሰግጬ ስሰራ ደግሞ የነበረው ሐሙስ ነው። chill ለማድረግ በቃ ዛሬ chill እና I don't know በቃ ሜቢ ይሄ ረጅም ጊዜ እንደዚህ የሆነ ሀስል ምናምን አይነት ማይንድ ሴት ሀስል የማድረግ ምናምን አይነት ማይንድ ሴት ቢልድ ካረግሽ I think the problem is chill ምናምን ማድረግ it makes you guilt ምናምን በቃ በጣም የሆነ ትኮነኛለሽ አልኩሽ። የሆነ ኃጢአት የሰራሽ ነው ሊመስልሽ ይችላል። ወርኮሆሊክ ነገር ነው ላይክ ስራ ላይ ምናምን
እሺ ኖት ያ ወርክ ብቻ ሳይሆን ይሄ ገብቶሻል። ቁም ነገር ያልሆነ ነገር ኮንሱም ማድረግ ኢት ፊልስ የሆነ ልክ አይደለም። ልክ ነው እያልኩ ሳይሆን እኔ እንደዛ ይሰማኛል። አይ ሪሌት ሰምታይምስ ሁሉንም ነገር በሜትሪክስ ምናምን ስታስበው ቱ ሲሪየስ ግን አይ ዶንት ቲንክ ደግሞ ልክ ሁሌ ልክ አይሆንም። አንዳንዴ ኢት ሹድ ቢ የሆነ ቺል ማድረግ ስልሽ በቃ ሌቲት ጎ ብለሽ ብሬክ ማድረግ ጭንቅላትሽን ወደ ምናምን እና እኔ እንደማድረግ ታውቂያለሽ። አሁን ላይ በጣም ኖቲስ ያደረኩት በጣም ስራ ቢዚ ያደረገኝ ብዬ ዩቲዩብ ላይ ገባና ፖድካስት ከፍታለሁ። ፖድካስት ኢትሰልፍ ኢዝ ረጅም ሰዓት የሚፈጅ ሌክቸር ናይት ቢካም እንደዛ በቃ አሁን ፓተርን እንደዛ ሆኗል። this week ምን ሲሰራ ነበር? ሞስትሊ ክላስ መሰለኝ ሞስትሊ ክላስ እና የተለያዩ ሪዩኒየኖች ነበሩ። እዛ ምናምን ሲል ነበር። ትላንት ሙቪ ናይት ሄጄ ነበረ ዙቶፒያ ለማየት ያ አይ ቲንክ ክላስ ምናምን እየተመለሳችሁ ነው ሁላችሁም። ክላስ ሲዝን ኢዝ ስታርቲንግ ምናምን ነው። ያበደ ነው ተማሪ መሆን ያበደ ነው። ባይዘው እኔ ክላስ ሲጀመርም ሳይጀመርም ሲጀመር ደስ ይለኛል። አይ ቲንክ ድሮ ከግቢ ከክረምቱ ስንመለስ ምናምን በጣም ጸደይ ነበር ለኔ። አይ ሪሊ ላይክ ኢት። መማሩን ግን አይደለም መማሩን ሳይሆን ስትራክቸሩ ምናምን መመለሱን ፈልጓል። በቃ ጸደይ ነው ስልሽ ምን ሆነሻል? ስንት ነገር እኔ ጃኒ የግቢ ላይፍ ሃይ ስኩል ስፔሻሊ ሃይ ስኩል የግቢ ላይፍ ምናምን አይ ሪሊ ኢንጆይድ ኢት። የሆነ ማጥናት ሲኖርብኝ ሙሉ ማጥናት፣ ከዛ ደግሞ እንትን እንጮት ነበር ቴዘር ምናምን እንጮት ነበረ። ከዛ አይ ዶንት ኖ እንገለበጥ ነበረ ምናምን። አይ ቲንክ ወንዶቹ ምናምን ስትሆኚ ኢትስ ጉድ በደምብ ኢንጆይ ታደርጊዋለሽ። ቴዘር ምናምን በስመ አብ ቴዘር ተጫውቼ አላውቅም in my entire life። አይ ነበረ ሰዎች ሲጫወቱ ግን I never did it myself። ግቢ እያለን ይኸውልሽ የኛ አይ ቲንክ አይ ሚን የኛ ሰርክል ኢዝ በቃ ማድረግ ያለበትን ያደርጋል። ሲያጣና ያጣናል። ፌሎ በጣም ኢንጌጅ እናደርጋለን። ፌሎ ድራማ ምናምን እንሰራለን በራሳችን ጀስት ለመዝናናት ኦር ላይክ የአንዱን ካራክተር አንዱ ሚሚክ እያደረገ ምናምን መቀለድ ምናምን በቃ ኢንጆይ ታደርጊዋለሽ። አይ ዶንት ኖ ግቢ ባይዘው በጣም እሺ፣ ግቢ ሳይሆን ኮሌጅ ላይ ኢንጆይ ማድረግ የምትችልበት ብዙ ነገር አለ። ኢፍ ዩ ሪሊ ትምህርት ብቻ አይደለም ኢትስ እንትን አይደል ሶሻል ላይፍ ምናምን በጣም ኢዝሊ አክሰስ ማድረግ ስለምትችል ምናምን። ከዛ ደግሞ ለብዙ አይነት ሰዎች መሆን ይችላል። በጣም ሰጋጭ አሁን እኛ ጋር ዮጋ ክላስ ምናምን ነበር ሴቶቻችን ምናምን የጀመሩት ማለት ነው። አይ ቼክ ዲት እና በጣም ማይሆን ነገር ሆነ ለኔ ማለት ነው። ከዛ ኮሪያ ክላስ ነበር። ኮሪያ ክላስ ሄጄ ምናምን ኮሪያኛ ምናምን ብቻ ላይክ አይ ዶንት ኖ ጸዴ ነው። ምንም ነገር መሞከር ትችላለሽ። ያ ደስ ይላል። አሁን ፍሬንች ነው እኔ ደግሞ እየተማርኩ ያለሁት which is cool ግን a bit scary። አስተማሪያችን ተቀይራ የችኛዋ ትንሽ ታስፈራለች። ያ እያወራችሁ ሌሎቻችሁ ቶፒኩ ምንድነው ምናምን አይ ዶንት ኖ ቶፒክ ምናምን ያስፈልገናል ዛሬ ወይስ ዛሬ እኔ ዝም ብለን ሲምፕሊ እናውራ። I'm gonna have to leave እኔም ትንሽ ቆይቼ so yeah just to have fun, nothing nerdy, nothing too serious። ሃይ እንዴት ናችሁ? ሃይ ጆርዳን እንዴት ነህ? እግዚአብሔር ይመስገን። you remember me essay ምናምን ሪቪው አድርገሽልኝ ነበር የሆነ ጊዜ ይሆናል maybe yeah how are you እንዴት ነህ? አሪፍ ነው እግዚአብሔር ይመስገን ምንም አይልም። እንዴት ነሽ አንቺ? ሰመር እንዴት ነበር ሁላችሁ? my summer was good። እኔ ደህና ነኝ። my summer was very good። በጣም ረጅም ነበረ was so restful። I'm ready for school አሁን የሆነ structure ያስፈልገኛል in my life ግን the summer was just amazing።
ሌሎቻችሁስ? ሰመራቸውም ዊንተራቸውም አንድ አይነት ነው። እባክሽ ሰመር አለ አሁን ናዲ አንተ? አይ ዶንት ኖ የለኝም፣ ግን እንደናንተ ባይሆንም ሰመር ሲሆን የሆነ ዩ ፊል ሰመር መሆኑ ምናምን፣ ግን ኖት the summer you do the summer we do is different. ኦኬ ጆርዳን ማይ ሰመር አልሲም ታይም እኔም ተማሪ ስለሆንኩኝ ጸደይ ነበር፣ ደስ ይላል። we were having fun። ከዛ ቅዳሜ እንገናኝ ነበረ ሲፊኒ ያልከዳችን ቀናቶች ላይ ማለት ነው። አንዳንድ 2 3 4 ቀናቶች ስለከዳችን እና it was good yeah ዛያን ያው ሳም ፕላኖች ነበሩ፣ እነሱ ላይ እየሰራው ነበረ። ከዛ በኋላ ቸርች ፕሮግራም ነው፣ ግን አውሽ ነገ ክላስ ነው ብል ነበር ወደ ግቢ በመለስ ልፈልግ ነው። የት ነው የምትማረው? ዲላ ካምፓስ። ዩ ላቭ ግቢ? አረ ለምንድን ነው ከኔ ተቃራኒ የሆኑ ሰዎች ያጋጥሙኝ? አይ ዶንት ኖ። እዛ ነው እኔ እንትን ማድረገው ወርክ በጣም የምሰራው እዛ ሲሆን ነው። ላይክ ኮሚኒቲ አለ፣ ሪሌሽንሺፕ እፈጥራለሁ። ሳማው አት ሳም ፖይንት የሆነ ኢንካሞች ምናምን በጣም የምሰራው እዛ ነው። ላይክ ኮሚኒቲም ስላለ አስ ኦንላይን ወርከር እንደዛ ነው የሚመቸኝ። ትናንትና ቸርች ጸሎት ነበር አዳሩና በቃ በጣም የጸለይኩት ስለ ግቢ ነው። እግዚአብሔር ሆይ ስለ ግቢ ቀጣይ መስመለስ እንደነዛይን በቃ ናፈቀኝ ያልኩ የሚመለሰው ያርገኝ ጌታ። የምር ነው። እኔ ግን ማለት ነው I have question ላንቺ። እሺ ለሮ ግቢ የሚደብርሽ ኦር ግቢ የሚጨንቅሽ? እሺ እኔ ፍሬሽማን was not that good ለኔ። ግሬድ ነው ያጋጠሙኝም ሰዎች ምናምን ያን ያህል ጥሩ overall the year was not good። ከዛ ዲፓርትመንትም የመረጥነው በዛ ዓመት ነው and I had to take ተጨማሪ ፈተና ምናምን ሲኦሲ but teachers ምናምን and but people ከዛ ብቻ የትኛውን ቦታ ቢሎንግ እንደማድረግ ሳይሰማኝ ነው የመጣሁት። በጣም የቢሎንጊንግ ችግር ነበረኝ። ከዛ ኖርማሊ የነበሩኝ ጥሩ ኤቢሊቲዎችን አጥቻቸው ነው የመጣሁት አሳድጋለሁኝ ብዬ ሄጄ እና I can't even say ጥሩ ነበር ማለት አልችልም። ኢነፍ ምክንያት አይደለም አሁን ለመጥላት አይደለም። ምክንያቱም እንደው ታውቂያለሽ የሚባለው vulnerable የሆንሽበትን ሳይድ አሳይቶሻል ማለት ነው። I used to ፍሬሽ ላይ ማለት እንዳንቺ ነው የገጠመኝ ነው። ፍሬሽ ላይ በጣም አዛ ነበረ ላይክ በጣም በብዙ እንትና one thing I noticed ይሄ አቃቸዋለሁ እችላቸዋለሁ አሉኝ ምናምን ብዬ ማስባቸውን ነገር ደብል ቼክ እንዳደረግ ያደረገኝ አመት እና that's good። እኔና እንደዛ ነው የሆንኩት አዘኝ ልትደይ ጸደቅኩ ነው ያ እና ለዛ እኮ ነው የሆነ እንዴት ነው ከኛ ባች ላይ አርባንን እና እኔና ሲቨኝ ታውቃታለች ሆፕ የአካውንታቢሊቲ ፓርትነር ማለት ነው። ሁለታችንን ድማ የደረሰን ስንሄድ ማለት እና ይህን ያህል ይሄ ምናወራ አይነት ሰው አይደለንም፣ ግን የተለያየ ካምፓኒ ነበር ነው ትታ መታለች። እሷ ሳሪም ታውቂያለሽ፣ ትታን የመጣችው ጅማ ሂዳ አንዳንድ ትታ መታለች። በጣም ብዙ ሰዎች ኢንቫይሮንመንት ላይ they were coming back ነገር እኔ ዋን ቲንግ ስለ ራሴም ስለነበረው በጣም ኦኬ ብዙ ነገሮችን ኦቨርካም አድርጌያለሁ። ቨርነራብል የሆንኩበትን ሳይለይቻለሁኝ ማይ ፖይንትስ ምናምን የሆነ እንዴት ነው ጥሩ ጎኖቼ መጥፎ ጎኖቼ ምናምን በደንብ አውቂበታለሁ ተምሬበታለሁ ብዬ ስለማስብ አም ጎይንግ ባክ። አሁን ሲሄድ ግን እውነት በቃ ኦፕን ሃርት ነው የሚሄደው አይነት ነገር ማለት ነው። ያልኩትም ጸለይኩኝ ምናምን አላልኳችሁም። በቃ እግዚአብሔር ሆይ I need this በቃ ባክ ምናምን ነገር ብዬ ነው የሚሄደው። ብቻ yes I hope ቀጣይ ዓመት is going to be better ብዬ አስባለሁ። do you know what ምሮ ይበር አጉል ጸሎት ለመቅሰፍት ነው የሚባል ነገር አለና so ምልሽ ፈልጊው ሰሽ maybe God እንደዛ ከፈለገ ያንቺ ክሮስ ፓዝሽ ላይ እንደዛ አይነት ነገር ከፈለገ
it will help you like enjoy the process ነው የኔ ሐሳብ። የሆነ ወደጂው አይደለም እያንዳንዱ ቀን ደስ ይበልሽ ምናምን እኮ አይደለም። it doesn't make sense by the way ideal world ላይ ራሱ እንደዛ ልትሆኝ አትችልም። ግን እኔ ምን እንደምልሽ ታውቂያለሽ? ከአዲስ ሰው ጋር ኤንጌጅ ማድረግ፣ ከመጥፎ ሰዎች ጋር ኤንጌጅ ማድረግ፣ ከጥሩ ሰዎች ጋር ኤንጌጅ ማድረግ it's how you live አይደል? ለምሳሌ እዚህ ሃይ ስኩል ስትማሪ ቸርች ምናምን ባለሽ ኤንጌጅመንት ምናምን ብዙ ነገራችሁ ከአንድ አይነት እንትን የተገነባ ነው፣ ከአንድ አይነት ካልቸር የመጣ የተገነባ ምናምን ነው አይደል? ቸርች ላይ አትሊስት ዩ ሃቭ ቤዚክ ግራውንድ የክርስቲያን መሆን። ከዛ ደግሞ ትምህርት ቤት ላይ ምናምን ደግሞ አንድ ከተማ ነው የምትኖሩት፣ ዩ ላይክ አትሊስት ዩ ሃቭ ኮመን ቲንግስ ቱ ሼር ምናምን። ዩኒቨርሲቲ ምናምን ስቴጅ ማለት ነው በጣም ከዲፍረንት ፒፕል ጋር ነው ኤንጌጅ የምታደርግ እና ሊትራሊ ዓለም ደግሞ እንደዛ ናት። ለምሳሌ ኖት ኔሰሰርሊ ኤቭሪዋን ቲንክስ አንቺ በምታስቢበት መንገድ። አንዳንድ ሰው እኮ መጥፎ አይደለም፣ ግን ኢትስ ጀስት ዲፍረንት ከአንቺ በጣም ይለያል። እና ያ ኤክስትሪሚቲ አንዳንዴ በጣም ይጎዳሻል ሳይሆን አንቺ በምን ኤክስቴንት ነው አዲስን ነገር አዳፕት ለማድረግ ራስሽን ቢውልድ ያደረግሽው የሚለውን ያሳይሻል። ፍሬሽ ላይ ስትራግል ለቡት ከሴንጆ ስንሄድ 11 ምናምን ሆነን እንሄድ ነው እና 11 ኦፒኒየን እንዳለን ያወቅነው ግቢ ውስጥ ስንገባ ነው። 3 ወር አብረን አልቆየንም፣ ተለያየን። አይ ሃቭ ቱ ፊገር አውት ላይፍን በራሴ ማለት ነው። ሶ መጥፎ ሰዎች ነበሩ ወይ አይደሉም? አይ ሪሊ ላቭ ዘም አሁን ድረስ። ግን ዊ ካንት ጎ ቱጌዘር ለመሰለሽ ሁሉም ሲገባ እንዴት ይባላል መሰለሽ? ሰው ልቡ ላይ ነው አይደል ፌርማታውን ይዞ የሚዞረው። የሆነ ቦታ አይደለም ፌርማታውን የሚያገኘው እኮ ፌርማታውን ኦልሬዲ ይዞት ነው የሚዞረው። ለምሳሌ እኔ ኢፍ አይ ጎ ቱ በእንትን ላስረዳሽ፣ መገናኛ በሚል እንትን ተሳፍሬ ከአያት ምናምን ሴምሲ እንደምወርድ ማውቀው ስነሳ ነው። ሴምሲ ደረስኩ ብዬ ሳይሆን አውቀዋለሁ። ላይክ ትወርጃለሽ። ኢትስ ደ ሴም አይደል? ሰዎች ከአንቺ ጋር አንድ አይነት ናቸው እንኳን ብለሽ የምታስቢያቸው ሰዎች የሆነ እድል ሲያገኙ የሚጠቀሙበት መንገድ ኢዝ ዲፍረንት እና ዛትስ ደ ሪያሊቲ ኦፍ ላይፍ። ያን ደግሞ መማር ያለብሽ የሆነ ሰዓት ላይ ነው እና በጣም ፐርፌክት እድሜ ደግሞ የሚባለው ከ18 እስከ 23 ነው። በሳይንስም በምንም ራሱ ሰጀስት የምትደረግ ይሄ እድሜ በቃ ኢትስ ጀስት ሞር ኦፍ ኤክስፕሎር ማድረግ እና ፌል ማድረግ እና ቢገስት ፓርት ደግሞ ይሄኛው በጣም ሊደብርሽ ይገባል ነው የኔ ፐርስፔክቲቭ። ሊያቅለሽልሽሽ ይገባል ምናምን። ሶሪ ፎር ማይ ወርድ። አሁን ሴት ስለሆናችሁ በእናንተ ልቀልድ እና የሆነ አይ ሃቭ ዋን ፍሬንድ ሴት ጓደኛ አለችን ግቢ ውስጥ እና እኔ እዚህ ግቢ ስመጣ በወር 4 ምናምን ነው ፔሪድ ማይመስለኝ ምናምን ትለኛለች እና ቢኮዝ ላይክ ኢት ፊልድ ሄቪ ለሷ ማለት ነው። ግን ዛትስ ዘ ፕሮሰስ ብዬ አስባለሁ። ከዛ ምን እንደምትረጂ ግን ታውቂያለሽ? አይ ቲንክ ከዚህ በኋላ ያለው ላይ ድሮ ዩ ዩስ ቱ ቲንክ በጣም ሙሉ ከሚመሳሰሉ ሰዎች ጋር ስለምታሳልፊ የምትፈልጊውን የምታውቂ ይመስልሻል። አሁን ከዚህ በኋላ ነው የምታውቂው። ገብቶሻል? ከዚህ በኋላ ታውቂያለሽ። በጣም ከሚያስቀይምሽ ሰው ጋር መኖርን ታውቂያለሽ። በጣም ከሚደብሩሽ ሰዎች ጋር ከአንቺ በጣም ተቃራኒ ኦፒኒየን ባላቸው ሰዎች መሀል መኖርን ታውቂያለሽ። ከዛ በጣም ከሚደብሩሽ ሰዎች ጋር ደግሞ በጋራ መስራትን ትማሪያለሽ ለሆነ ፐርፐስ። ይሄንን እንዴት መሰለሽ? 3ኛ ክፍል 1ኛ ክፍልና 2ኛ ክፍል ሳትማሪ ብትገቢ ዩ ሃቭ ቱ ሪድ ባክ የ1ኛ ክፍልና 2ኛ ክፍልን ቤዚክ እንትኖች እና ዩ ካንት ስኪፕ ኢት ላይፍ ላይ። ሶ ባድ ፒፕልስ አስተማሪዎች አዛንትን እኔ ላይክ አሁን ለምሳሌ ይሄንን አሁን ይሄን ሳወራ ሲፍና አይመለከታትም ምናምን ልትሉኝ ትችላላችሁ። ይሄ ግሬድ ላይ ራሱ የሆነ መዋዠቅ ምናምን ኢት ዊል አይ ቲንክ ይመለከታታል። ምናልባት ኤክስቴንት ይለያያል። ኤቭሪዋን ኢን ዘ ወርልድ የሆነ ሰዓት እንትን ሊያደርግ ይችላል። አፕሊኬብል የማይሆን እንትኖች ከኮንቴክስት ውጭ የሚሆኑብን ሰዓት አለ። ኦር ላይክ ኢጓችንን ቼክ የምናደርግበት ጊዜ አለ። በጣም ጸዴ ሰው ነኝ ብለሽ የምታስቢበት ኤሪያ ላይ ቼክ ትደረጊያለሽ። ኢፍ ዩ ቲንክ ዩ አር ስማርት ዩ ዊል ቴምፕትድ ኦር ዩ ዊል ቴስትድ የሆነ ሰዓት ላይ። እኔ እንደዛ ስለገጠመኝ ነው። በጣም ስፒሪቹዋል ነኝ ብለሽ የምታስቢ ከሆነ ጋድ ሃምብል ያደርግሻል። ላይክ ሶ እነዚህ ነገሮች አፕ ማድረጋቸው አይቀርም እና you should love it እንደውም እድለኛ ነሽ። አይ ቲንክ አንዶም ኮሌጅ ምናምን ካንቺ ጋር ሆነው የገቡ ልጆች ራሳቸውን ይሸውዳሉ። ኖት ነሰሰርሊ ኮሌጅ ስለሆንሽ አታውቂም ሳይሆን the same አይነት ኢንቫይሮንመንት ካለ ሰው ጋር ትገቢያለሽ ኮሌጅ ላይ እና it became high school ድጋሚ ማለት the problem is that is ሰው
ራሱን ራሱ ፊገር አውት ማድረግ የሚችለው ከሱ ተቃራኒ የሆነ ዓለም ላይ ሲኖር ነው። አንድ አይነት ከሆንሽማ ላይክ ዴር ኢዝ ኖ ስፔስ ኢን ዩር ላይፍ አንቺ ፊገር አውት ለማድረግ ራስሽን አይደል? እሺ ላይፍ ኢዝ የማነጻጸር ኮምፔር እያደረግን ነው የምንኖረው። የንጽረት ዓለም አይደል የምንኖረው። ሃው ዱ ዩ ኖ ሁሉም ሰው እንዳንቺ ከሆነ ዲፍረንት ወርልድ ምን እንደሆነ አታውቂም ነው። ሶ ኢትስ ጉድ ቱ ሃቭ እንደዚህ አይነት ቻሌንጅ ምናምን እና አይ አም ፕሬይንግ በጣም አዛ የሆኑ ሰዎች እንዲገጥሙሽ አንደን ማድረግ እንድችልም ፕሬይ ፎር ሚ። እኔ እንዴት ነው አንዳንዱ ብሬክ እንዲያደርግሽም ጸልያለሁ። ጥሩ ነው። አይ በቃም እስካሁን ብሬክ ተሰበርኩት። አንቺ ነሽ የመረጥሽው ሜንቶር። እሺ ወጌሽት የለውበትም። አይ ሂር ዘ ቤስት ሜንቶር ግን ያሰልልሽን ጸሎት እየሰማሽ እንዳልጸልይልሽ አንቺ ይጠገነኝ አጠገናታለሁ መለሽ ብሎ እኮ ነው ራሱ። ጋይስ በዚህ መሀል ኪክ ሪኮሜንዴሽን ኦር አድቫይስ ምናምን ከዚህ እኔ ብቻ ነኝ መሰለኝ ግቢ ያልገባሁት ዩኒቨርሲቲ ጆይን ያላረኩት። ሶ አድቫይስ ምናምን ስጡኝ እንግዲህ ላይክ እንዴት ነው አካዴሚካሊ ሶሻሊ ስፒሪቹዋሊም በጣም ማትሪክ ምናምን የሚባል ነገር ብዙ ነገሮችን አሳጥቶኛል እና እንዴት ነው ኪፕ አፕ እያደረጋችሁ ያላችሁት ሁላችሁም? አክቹሊ ሲፈንም ከዚ አክሰፕታንስ እንዲፈር አድርጌ ላይክ አብሮድ መሄድም ስለማይቀር ከአብሮድ ያለው ነገር ሲፈንም አድቫይዝ ብታደርጉኝ ደስ ይለኛል። this year ነው ማትሪክ የተፈተን ከሆነ ነገ ውጤት ከሚወጣላቸው ማለት አዎ good luck መጀመሪያ thank you ወራይት ሲፍ ጀምሪ በቃ ከዛ እንቀጥላለን። እናንተ ጀምሩ እንጂ እኔ መጨረሻ ላይ ስለ አብሮድ አወራለሁ። እናንተ ስለሌላው ነገር አውሩና። so are you planning to take UAT exam ትፈተናለህ የአዲስ አበባ? of course አዎ ሞክራለሁ ብያለሁ። እኔ ተፈትኜ ነበር አዲስ አበባ ዩኒቨርሲቲ with you my experience እሺ I would love to በጣም okay እኔ ሶ እንዴት ነው ጅማ ዩኒቨርሲቲ ሄዳለሁኝ ብዬ ዲሳይድ ያደረኩት ገና 12 የመጀመሪያ ሞዴል እንፈተን ስንል ነው። እኔ አክቹሊ ሄልዝን መማር የምፈልገው እና I have ሁለት ምክንያት ነበረኝ ጅማ ዩኒቨርሲቲ ስመጥ። growing up so የሲፍ ፍሬንድ ሳሪ ጅማ ስትሄድ ጅማ ደረሰኝ ብላ ስትሄድ ነው ሰው እንዴት ጅማ ይሄዳል እንዴ? ጅማ አላውቅም፣ ስለ ጅማ ምንም ክሉ አልነበረኝም መጀመሪያ ላይ። ከዛ ግን ቸርች we were learning ከይቫሱ እየመጡ ቪዥን ያስተምሩ ነበር። ሶ ስለ ጎስፖል ምናምን እና ጎስፖል በደንብ ስላልደረሰባቸው ኤሪያዎች ምናምን እንማራለን። ከዛ እነዚህ የኢቫሱ ስታፎች የሚመጡት አሁን ባህር ዳር ዩኒቨርሲቲ ከሆነ ባህር ዳር ዩኒቨርሲቲ ተምረው ከዛ ኤሌክትሪካል ኢንጂነሪንግ በጣም ብዙ በተለይ ደግሞ አብዛኞቹ ኢንጂነሪንግ ተማሪ ናቸው። ፎር ሰም ሪዝን ለ15 ደቂቃ ቴል የህይወታቸውን ኤክስፒሪየንስ እንዴት ግቢ እንደመረጡ ምናምን ከዛም በኋላ እንዴት ስታፍ ሆኖ እንደቀሩ ኢቫሱ ምናምን ይናገራሉ። እና ግቢ ስንመርጥ ከምን አንጻር ነው መምረጥ ያለብን ምናምን የሚለውን ከስፔሻል የሆነ ነገር አንጻር ማለት ነው ማለት ከአገልግሎት አንጻር ምናምን እንማር ነበር። ሶ አይ ሃድ ቱ ሪዝን መማር የምፈልገውን ነገር ጥሩ የሚሰጠው ግቢ ምንድን ነው ፕላስ ደግሞ እኔም ደግሞ እግዚአብሔር ከኔ የሚጠበቀውን ምድራዊ ተልእኮዬን የማሳካበትን መንገድ ማከናወነው እንዴት ነው የሚል ሁለት ምክንያት ነበር ማለት ነው። እና ሶ አላቅም የሚሽን ዲፓርትመንት እኛ ቸርች ሊቋቋም ነገር ነበርና በደንብ ሪሰርች ምናምን እየተሰራ መጣ። ሞር ስለ ሚሽን እየተማርኩኝ በመጣኝ ቁጥር ግሬት ኮሚሽንም ሲፍ ሪሜምበር ካስታወሽ እንትና አስተምሮን ነበር ያፕ እና ኦኬ ምናምን ከሀገር ውስጥ ከሀገር ውጭ እና ከኔ ባች ውስጥ ቸርች ውስጥ ስንፈተን እንዴት ነው 12 ነበርን 12 ምንፈተን 12 ልጆች ማለት ነው ከቲኔጅ ውስጥ ሶ ስንማር ምናምን እንደ ቀልድ ምናምን እኔማ መደውላቡ ነው የምሞላው እኔ ዋቸሙ ነው የምለው በቃ ይባል ነበር ማለት ነው። ከዛ ግን ሁለት ሰው ነው ከከተማ ውጭ ያለው ራይት ነው። አንዷ ድሬዳዋ ናት፣ እኔ ደግሞ ጅማ ነኝ ያለሁት። ሌሎቹ እዛው አዲስ አበባ ናቸው። ውጭ የሚሄዱ ልጆች አሉ። ሶ አብሮድም በቃ ብቻ the point is እኔ ከስፒሪቹዋል ኮንተንት አንጻር ጅማን መረጥኩኝ። በቃ የሆነ
አውካምስ ጅማ በቃ ጅማ ነው የሚለው አልኩት። ለአንዱ ስታፍ የባህር ዳር ስታፍ ነበር። ጅማ ወሰንኩኝ ምናምን ብዬ ነገርኩት። ከዛ ኦኬ ግድ ምናምን ነገር አለኝ። ብዙ አላውቅም ነበር፣ ብዙ ዲጋ አላረኩኝም። ከዛ ትንሽ ሞራል ሰጠኝ። ሳሪም አለች እዛ፣ ሌሎች ሰዎች አሉ። ስለ ጅማ ሞር መስማት ጀመርኩኝ ምናምን ሳላስበው ወደድኩት ምናምን ነገር። ከዛ ሐዋሳዊ ምናምን አይነት ነገሮችም ነበሩ የኔ ኤክስፒሪየንስ ላይ። አይ ቲንክ ግቢም አልሞላችሁም ልጆች። ከዛ እኔ ሐዋሳ ኬድኩኝ አይ ፊል ላይክ አልማርም ስል ሞር ስዝናና ምናምን ራሴን አየሁት። ፋሚሊዎች አሉኝ ብዙ እዛ፣ ጓደኞቼ በጣም ብዙ ሰው አዲስ አበባ የማይማር ከሆነ ወደ ሐዋሳ ነው የሚሞላው፣ አስቱ ምናምን የማይማር ከሆነ ማለት ነው። ከዛ ሞር ኢንጆይ የማደርገው ትምህርቴ ላይ ማፌዝ ምናምን መሰለኝ። ከዛ እኔ ደግሞ ኢንዲፔንደንት መሆኑን እንዴት ነው አሁን ተሰበሪ ምናምን እያለኝ ነበረ ናዲ። መሰበሩን ፈልጌዋለሁ እኔ እውነት ለመናገር የሆነ በቃ ህይወትን ኤክስፔሪንስ አድርጋት አሁን በደንብ በቃ ሰባብራ ሼፕ አድርጋኝ ምናምን ብርቱ ሰው ሆኜ መውጣት ነው የምፈልገው። እና ያንን ለማድረግ ማንንም አላውቅበት ቦታ መሄድ ነበረብኝ። እና በቃ ኦኬ ጅማ ብዬ መርጬ ህዳር ላይ ነው ዲሳይድ ያደረኩት። ከዛ ግን ማትሪክ ከተፈተንን በኋላ ፋሚሊ ደግሞ ዩኤቲ ተፈተኝ ምናምን አሉኝ ማለት ነው። ያው ከነሱ እንድንርቅ አይፈልጉም እና አውቄ ልደቀው እንዴ ምናምን ብዬ ነበር ፈተናውን ሁላ ማለት ነው። በጣም በቃ ጅማ ለመሄድ ወስኜ ስለነበር። ከዛ ግን ስንፈተን ምናምን ከጓደኞቼ ጋር ቸርችም አንድ ላይ ነኝ፣ ትምህርት ቤትም አንድ ላይ ነኝ እና በቃ አብረን እንፈተናለን፣ ጥቁር አንበሳ እንገባለን፣ እንማራለን ምናምን ሲሉኝ ትንሽ ማኒፕሌትድ ሆንኩኝና ብቀርስ ምናምን ነገር የሚል ደግሞ የሆነ ላስት ሚኒት ሀሳብ መጣብኝ። ከጓደኞቼ ጋር እኮ አብሬ 20 ምናምን አመት ልማር ነው እኔ ድሮ ከኬጂ ጀምሮ ተመሳሳይ ትምህርት ቤት ነው የተማርኩት። ከዛ ዩኤቲ ላይ እኔ እንትን አላልኩም፣ አልተዘጋጀሁኝም። ሶ ዩ ሃቭ ታይም ተዘጋጅ፣ 2-3 ሳምንት ይኖራል። በቃ ገባኝ፣ ተፈተንኩኝ ምናምን። እኔ ዩኤቲ ፈተና ኤስኤቲ አስናፍቆኝ ነበር። ኤስኤቲያችን ይከብድ ነበር። መጥፎ ውጤት ካሉኝ ውጤቶች መካከል አንደኛው ኤስኤቲ ነው እና እንዴ ኤስኤቲ ምናምን አስብሎኛል። እንግሊዝኛው ምንም አልገባኝም። እኔ ሞዴል አልተፈተንኩኝ። እዛ ገብቼ ነው ያየሁት ላስት ሚኒት። ግን እናቴ ስታስገባኝ በቃ መጀመሪያ ስታስፈተነኝ አንቺ እድለኛ ልጅ ነሽ ምናምን ትገቢያለሽ ምናምን ብላ ካልገባሽም ከሄድሽም ችግር የለውም እዚህ ከሆንሽ እኔ ልብሰሽ እኔ ሄድኩ ተቀብዬ እኔ ነኝ ማጥብልሽ ምናምን ብላ በቃ ደልላ ነው ያስገባችኝ። አልፈተንም ብዬ ሳበርን ስለነበርኩኝ ማለት ነው። ከዛ ገባን ተፈተነ ምናምን ወጣሁኝ። ከዛ እዛው ነው ውጤት የሚታየው ምናምን። ሶ ዴር ዋዝ እንደዚህ እኔ እንግሊዝኛ ሳልጨርስ ነበር የዘጋሁኝ። 3 ፓራግራፍ ነበረ ምናምን ብቻ የኔ ኤክስፒሪየንስ ነው። ምክንያቱም እዚህ ጋር አዲስ አበባ ዩኒቨርሲቲ የሚማር ልጅ ገብቷል፣ እሱም ራሱ ኤክስፒሪየንሱን ይነግራል። ከዛ ከቶፍ ፖይንቱ ሲለቀቅ የኔ ማትሪኬና ሲኦሲ ማትሪኬና ዩኤቲ ተደምሮ 76 ነው ያመጣሁት። እና እኔ ኢንሮል ሳደርግ ደግሞ እንዴት ነው በገቨርንመንት ኢንሮል ታደርግና ከዛ እኔ ያደረኩት ማለት ነው በገቨርንመንት ኢንሮል አድርጌ ከዛ ካልሆነ ኢንሮል የሚያሰሰልፍ ብዬ ነው ኢንሮል ያደረኩት። ከዛ ለገቨርንመንት የናቹራል ማለፊያው ስንት ነበር በእኛ ጊዜ? ለወንዶች 80 ለሴቶች 78 ነበር። እኔ 76 ነው ያመጣሁት። ከዛ ግን ሰልፍ ስፖንሰርድ ሲኮን ግን ያው በክፍያ ስለሆነ ከቶፍ ፖይንቶች ይወጣሉ ለሁሉም ዲፓርትመንት። ሶ ባመጣችሁበት ከቶፍ ፖይንት ያስገባሉ። ግን እንደዛ አላደረጉም። በእውነት የኛ ታይም ላይ እንደሱ አላደረጉም። እኔ ሀቭ ፍሬንድስ 80 ቤት ምናምን ያመጡ ምናምን ግን ሁለተኛ የሞሉትን ሶስተኛ የሞሉትን የተሰጣቸው እኔ ጭራሽ ደግሞ ያልሞላሁት ዲፓርትመንት የተሰጠኝ። ሶ እኔ ኢነሮል የሚያሰሰልፍ ብዬ ስለነበረ ምንድነው ያስገቡኝ? እኔ 3 ጤና ነው የመረጥኩት 1 ለ3 እና ሁለቱን 76 አያስገባኝም። ከ78 ነበር ውጤቱ የሚያስፈልገው። ግን ሶስተኛ የመረጥኩት ፋርማሲ ስለነበር ያስገባኝ ነበር። ሲቪል ኢንጂነሪንግ ነው ያስገቡኝ። እኔ ሲቪል ኢንጂነሪንግ ነው ያስገቡኝ አዲስ አበባ ማለት ነው። ከዛ እኔ ደግሞ ራሴን ኢንጂነሪንግ ስማር አስቤውም አቅጄውም አልሜውም አላውቅም። ሶ ኦረስ ማማ አይሆንም አልኩኝ። ሄድኩኝ። መጀመሪያ ሲጀመር እኔ በቃ ኦኬ ለማቴ አዲስ አበባ ላይ ጅማ ነው አሁን እያልሽ ያለሽው? አዲስ አበባ ኦኬ። ገና እኮ ግቢ ሳይጠራ ምናምን በፊት ማለት ነው ዩኢቲ ምናምን የተፈተን ነው። ከዛ ሲቪል ኢንጂነሪንግ ሲያስገቡኝ ነው እንደውም በጣም ብዙ ሰው እኔ ማውቀው ሰው በሙሉ ተፈትኗል። የሶሻሎች ከቶፍ ፖይንት ዝቅ ያለ ነገር ነበር 60 ቤት 50 ቤት እና አብዛኛው ያው ዚለም ሶሻል ገብቷል ወይ ሲቪል ሰርቪስ ነው ያሉት እንዳለ ማለት ነው። ከዛ ግን
ቸርች ምናምን አብዛኛው ሰው አንደር ሪቪው ነው የተባለው። አንደር ሪቪው ከተባላችሁ አላለፋችሁ ማለት ነው። ከዛ የኔን ገብቼ ሳይው ኮንግራቹሌሽን ምናምን ሲቪል ኢንጂነሪንግ በኢየሱስ ሲቪል ኢንጂነሪንግ ከኢንጂነሪንግም ሲቪል ኢንጂነሪንግ ምናምን ብዬ በቃ እኔ የመሰለኝ እንትን የመሰለኝ በቃ እኔ አይወል አንደር እንዴት ነው በቃ እኔ አልፈልግም ሄጄ ካልተመዘገብኩኝ ዛይን ሄጄ ካልተመዘገብኩኝ የኦሪየንቴሽኑ ጊዜ በቃ ምድብ ይደርሰኛል ብዬ ነበር ኤክስፔክት ያደረኩት። ከዛ ካልተሰረዛችሁ ሄዳችሁ ምድብ ላይ አትወጡ ምናምን ነገር ተባልና አንድ ቀን ማለት ነው በቃ እኔ በጣም ነገሮችን የሆነ ቀን እያወራን ነበር። አለቅሳለሁ በጣም ብያለሁ። ሙሉ ነው ያለቀስኩት እዛ ማለት ነው። በቃ ህይወቴ ተበላሸ። እኔ አሁን እንዴት ነው ኢንጂነሪንግ መማረው እኔ አስቤ ማላውቀው ነገር ምናምን ብዬ ለማሰረዝ ማለት ነው እዛ በጣም በቃ ከዛ በቃ አሰረዝኩኝ። እኔ ሰኞ አሰርዤ ሮብ ዕለት ምደባ ወጣ እና አንደኛ የሞላው ጅማ ነበር። ጅማ ደረሰኝ ሄድኩኝ። ከዛ ጅማ ከዛ አልቅሼ እንደመጣሁኝ ሳስብ ደግሞ ጅማ መጥቼ ደግሞ ሳማርር ብቻ በቃ ግን አም ግሬትፉል እውነት አም ግሬትፉል የምሬን ነው። ችግር ብቻ ልንገራችሁ ግን የሆነ ለነገሮች በጣም ነው የምንሆንበት ዘመን ስለሆነ ይመስለኛል ጆርዳን ነገሮች እንዴት ነው እንደ ቶሎ ነው የሚመጡት ቼንጆች። ከዛ you have to decide ነገር ምርጫው ብዙ ምርጫዎች የቀረቡልኝ አሁን እኔ በዚህ አመት ነው አዲስ አበባ ልማር ልውጣም ነው። ከዛ አዲስ አበባ ላይም ደግሞ በጣም ብዙ ሰው እንትን ብሎኝ ነበር ሲቪል ኢንጂነሪንግ ደርሶኝ አዲስ አበባ ገብቼ እኔ ለማሰረዝ ሲሄድ የዛኔ ኦሪየንቴሽን እና መመዝገቢያ ቀን ነበር። ከዛ ከፍለው ምናምን ለምነው ለመግባትም አንደር ሪቪው ተብሎ የመጡ ሰዎች አሉ ምናምን እና እኔ ላሳደድ ነው የመጣሁት ምናምን ስል እንዴት አዲስ አበባ ዩኒቨርሲቲ ገብተሽ እንዴት ታሰርጃለሽ? ስንት ያላገኘ ሰው አለ ምናምን። ከዛ ከእናቴ ጋር ነው የመጣሁት እና እናቴ ደስ የሚለኝ ነገር ሁሌ ዲሲሽኔን ሪስፔክት አድርጋለች። እኔ አልማርም እያልኳት እንደውም አንቺ ነሽ ካልተፈተንሽ ብለሽኝ ይኸው ህይወቴ የተበላሸ ምናምን እያልኩ የተቆጣኋት ነበር የዛን ቀን እና ሰው ደግሞ ወላጅ ምናምን ኧረ አንቺ ንገሪያት ሀገር ሰላም አይደለም መራቅ የለባትም አስማሚያት እና እዚህ ብትማር ይሻላል ነው። ሶ the point was አዲስ አበባ ዩኒቨርሲቲ መማር በጣም ጥሩ ነገር ነው ምናምን እንደዛ እየተባልኩኝ ነበር። ከዛ እኔ ኖ ምናምን ብዬ አልቅሼም ተቧቀቅሼም ምናምን እንትን ብዬ ከአዲስ አበባ ዩኒቨርሲቲ ወጣሁኝና በሶስተኛው ቀን ጅማ እንትን ግቢ ወጣሁ። እንደን ቅዳሜ ላይ ተጠራን። ቀጣኛው ምድብ በወጣበት ሮብ እኔ ጅማ ሄድኩኝ ማለት ነው። ሶ ጅማ ደግሞ ከአዲስ አበባ ዩኒቨርሲቲ ይከብዳል ብል ማጋነን አይሆንብኝም። ቢካዝ እኔ ሀቭ ፍሬንድስ አዲስ አበባ ዩኒቨርሲቲ የሚማሩ ዘይዱ የኛን ኩዌስችን ለመግባት ምናምን ነገር ማለት ነው አስቱ እና ጅማ ከሲ እና ትምህርቱ ከበደኝ አይደለም። እኔ ጀስት አዘር ፋክተርስ ናቸው የከበዱኝ እና ቅድም እያለ ነበረ ከሰማኸው ጆርዳን ናዲ ሀፕን ማድረግ ያለባቸው ነገሮች ነው ሶለባውቲንግ ሃንድ የምናደርግበት ሲስተም አሁን ከረንትሊ የምማረው ፊዚዮቴራፒ ተማሪ ነኝ። ቀጣይ ሰከንድ ይር ስቱደንት ነው ሆኖ ኮሜንት ላይ ለምትጠይቁኝ ልጆች ነው ኦልሞስት ሰከንድ ይር ሆኛለሁ። ፊዚዮቴራፒ ለመግባት ፈርስት ሴሚስተር ፍሬሽማን ጨርሼ ሲኦሲ ተፈትኜ ምንድነው 50% ጂፒኤ 30% ሲኦሲ 20% ማትሪክ ውጤት ተጨምቁ ከመቶ ከ11 ዲፓርትመንት ውስጥ መርጬ አንደኛ የመረጥኩት ፊዚዮቴራፒ ነበር። እሱን የገባሁት እና at the end of the day በቃ እግዚአብሔር ረድቶኝ እኔም ጥሪ ሞደቅ ያለብኝ ሳስ ላይ ወድቄ መስተካከል ያለብኝ ሳስ ላይ ተስተካክዬ ምናምን at least I'm on the pause you know I know I'm on the right pause ነገር ማለት ነው። እና ግን በቃ እንዴት ነው it's not that easy የሆነ ሰው በደንብ ቢነግረኝ ደስ ይለኝ ነበር። ምክሊት በቃ you have to be strong ምናምን ብሎ ትከሻዬን ታፕታፕና አድርጎ ምናምን በደንብ በቃ የሆነ አዘጋጅቶ ለውትድርና ምናምን እንደሚልክ ቢልከኝ ደስ ይለኝ ነበር ይዛኔ። ከዛ ቢካዝ እንደዛ ስለነበረ እና ደስ በዚህ የኔ ኤክስፒሪየንስ ከግቢ አንጻር እና ተፈተን እኔ ስትፈተን ግን አመበ ተዘጋጅተ ነገር ተፈተን you have a time እና ሌሎቻችሁ ለርን ምናምን ግን አዲስ አበባ ዩኒቨርሲቲ ነው የማረው ስላለ እሱ ኢንገራን ፍራኦል ላንጉጅ ስኩል
ኦኬ እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነህ? አለን ይሰማል? ይሰማል። ያው ኦኬ ባይ ዘ ዌይ እኔ ወደ ፊፍዝ ይር ነኝ እና ትንሽ ራቅ ብያለሁ መሰለኝ። በእኛ ጊዜ ዩኤቲ ያልነበረ ብርሃኑ ነጋ የጀመረበት ታይም ላይ ነበረ የኛ ማለት ነው። ኦኬ እና ስለምን አሁን ለምሳሌ ስለ ዩኒቨርሲቲ አመራረጥ ወይስ ምን ትፈልጋለህ? ምን አይነት ኤክስፒሪየንስ ጆርዳን? አዎ ስለ ሁሉም ነገር አድሚሽን ላይ ያንተ ትንሽ አሁን ካለው ጋር እንትን ባይልም ላይክ እዛ ያለው አዲስ አበባ ዩኒቨርሲቲ ስኩል ላይፍ ምናምን አካዳሚክስ ምናምን ነገሮች ያ ዩ ኖ ዋት ትንሽ የዩኒቨርሲቲ ኤክስፒሪየንስ ላይ መጀመሪያ አካባቢ ኤቭሪባዲ ነው የሆነ ነገር አስቦ ነው የሚመጣው አላ የሆነ ታርጌት አለው ምናምን። ከዛ ኢን ደ ሚን ታይም የሆነ ነገር አላ ራስን ፊገር አውት የምታደርግበት ታይም ይመስል የሆነ የዩኒቨርሲቲ አጀማመር የሆነ ነገር ፊገር አውት የሚያደርጉበት ታይም አለ አይደለ? ላይክ አባውት ዴር ላይፍ ዋትስ ዘ ሚኒንግ ኦፍ ላይፍ ዩ ኖ ዋይ አም አይ ሂር። የሆነ ማይሆን ዲፓርትመንት ከገባ ደግሞ ዩ ኖ በቃ አም ፋክድ አፕ ዩ ኖ በቃ ዩ ኖ አላ ኢት ዊል ቢ ኤ ዲዛስተር ለሆነ ከፍሬሽማን እስከ አላ ሰርድ ይር እስክትገባ ይሆናላ ከራስ ጋር እንትን የምትልበት ታይም ነው። እኔ ፐርሰናሊ ከራሴ ኤክስፒሪየንስ ከብዙ ሰዎችም ኤክስፒሪየንስ ያየሁት መጀመሪያ አካባቢ ኢትስ ካይንድ ኦፍ ሃርድ ዩ ኖ ኤግዚስተንሻል ታደርጓለህ ዩኒቨርሲቲ መግባትን ምናምን። ለምን ይሄ ዲፓርትመንት ብዙ ሰው ደግሞ አሁን ለምሳሌ የማትፈልገው ዲፓርትመንት ምናምን ጆይን ካረክ ዩ ኖ ምን ገባህ ምናምን ሲል አለ ዩ ዶንት ዋንት ቱ ቴል አባውት ዳት። ግን አት ዘ ኤንድ ኦፍ ዘ ዴይ ላይክ ኢትስ ጉድ ቱ ቢ ሞር የተረጋጋ ሰው መሆን ከመጀመሪያ ጀምሮ ማለት ነው። እና ግቢም ስትመርጥ ለምሳሌ አይ ቲንክ አይ ዶንት ኖ አዲስ አበባ ዩኒቨርሲቲ ነው መግባት የምትፈልገው ወይስ ዩ ዋንት ቱ ጎ ቱ አብሮድ ኦር ላይክ ኢፍ ዩ ጆይን አናዘር ኢትዮጵያን ዩኒቨርሲቲ ዩር ኦኬ ዊዝ ዛት? ለምሳሌ ማይ ቶፕ ቾይስ እንትን ነው አዲስ አበባ ዩኒቨርሲቲ ነው። ግን አይ ዶንት ማይንድ ሌሎችም ዩኒቨርሲቲ ጂ ቼክ ባረግ ምናምን ደስ ይለኛል። ግን አሁን ላይ ከረንትሊ ዲሳይድ አላደረኩም። አይ ዶንት ኖ አሁን ላይ ወደ ሶሻል ምናምን ብገባ you want to join social? ያ ኢኮኖሚክስ ምናምን ብገባ it will be easy for you if you join ኢኮኖሚክስ። okay ኢኮኖሚክስ ከሆነ ያ ኤዩ አሪፍ ነው። ባይ ዘ ዌይ ጆይን አድርገህ የሆነ ዲፓርትመንቱም 6 ኪሎም አላ ብዙ ኮሚኒቲ የምታገኝበት ነው። ያ are you like እንደዚህ ኢቨንት ላይ ምናምን የሚሄድ አይነት ሰው ነህ? ያ አዎ እንደዚህ አይነት የሚጠቅሙ ነገሮች ላይ ያ ፍሬሽማን ላይ ትንሽ ብቻ ያ አይ ፍሬሽማን ላይ ትንሽ ከበድ ይላል። ከዛን ያ አክቹሊ እኔ እንጃ ከፍሬሽማን ምናምን በኋላ መቆያ አይመስለኝም። አብሮድ እንትኖች እድሎች ስላገኘው ምናምን ግን ላይክ እዚህ ያለውን ነገር ትንሽ ኤክስፒሪየንስ አድርጌ are you applying currently? ያ ዩኤስ ምናምን ድጋሚ አፕላይ እያደረኩ ነው። ግን አድሚት የተደረግኩበት ከዩኤስ ውጭ ያለ ዩኒቨርሲቲ አለ እንትን ጋፕ ሰጥቶኝ ነው የአንድ አመት ላይክ በማትሪክ ምክንያት ምናምን
ወዴት ነው ወደ አሜሪካ ነው ለመምጣት የምታስበው ጆርዳን? አዎ ማስበው እንደዛ ነው። ግን አክሰፕት የተደረግኩበት ዩኒቨርሲቲ ያለው ኮስታሪካ ነው። በማስተር ካርድ ፋውንዴሽን እንትን የሚደረግ ዩኒቨርሲቲ ነው እና ዩኤስ ሞክሬ ድጋሜ አፕላይ አድርጌ ካልተሳካ ወደዛ ሄዳለሁ፣ ወደ ኮስታሪካ ማለት ነው። እዚህ 1 አመት አሳልፌ ማለት ኦኬ Okay. I think I know one person ኮስታሪካ ሄዳ ከዛ ዋው እዚህ ሀገር የመጣች I have no idea how they do it though አላውቅም so information የለኝም ዩኒቨርሲቲ በጣም ታዋቂ አይደለም። እርዝ ዩኒቨርሲቲ የሚባል ዩኒቨርሲቲ ነው። አግሮኖሚ ላይ ምናምን ፎከስ የሚያደርግ ዩኒቨርሲቲ ነው። I think I've heard about it የሆነ ቦታ ላይ ሊንክድኢን ላይ or something አይቼዋለሁ Yeah. okay እና መሀል ላይ አንዴ ሌላው ስታውስ አንዴ hi Sammy, hi Danny እና positive perspective. Can you guys say hi Andy? ሰጥቷቸው ነበር እንዲያወሩ። ያ በጣም ረዥም ሰዓት ዝም አላችሁ ገብታችሁ። እኔማ እንጌጅ እያደረጋችሁ ስለሆነ እየሰማችሁ ነው። ወግሽት ስለ ቶክሲክ አወራች። እኔ እንጃ የገጠሟትን ቶክሲክ ነገሮችን ተናገረች። እኔ ደግሞ ራዲዮ አክቲቭ ናቸው ነው የምላቸው። ቶክሲክ ብቻ ጀስት ለፈን ነው። እና እንዴት ናችሁ አላችሁ? እና አይ ቲንክ እኔ የተማርኩበት ዩኒቨርሲቲ ነው እየተማረች ያለችው እና ወግሽት እና አያም ሃፒ የምር ስለ ጅማ ዩኒቨርሲቲ በቃ በጣም ፕራውድ ሆኜ ነው የማወራው። እና እንደሷ እኔም በቃ ብጄ ነው ጅማን አንደኛ ሞልቼ የሄድኩት እና ብዙ ታሪክ አለን። ኤኒዌይስ ሰላም ልበላችሁ፣ እየሰማችሁ ነው። ለሌሎቹም ልስጣቸው እናወራለን። እሺ ሳሚ ሰላም እንዴት ናችሁ? እንዳጠፋብኝ ቶሎ ኦኬ ያ እሺ አላኝ እንዴት ናችሁ? ሁሉ ሰላም? እግዚአብሔር ስላገኘኋችሁ ደስ ብሎኛል። ሳምንት ግን እንዳጋጣሚ ሆኖ አይ ቲንክ ሰሞኑ ፎሎ ያደረኩ ሰው በጣም ስለበዛ እየቀነስኩ ነበር ሙሉ ማለት ነው። እና ከዛን የእናንተንም ሳላቅ የእሷን አጥፍቼው ከየት ላምጣው ላይቭን እና ዛሬ ስላገኘኋችሁ ደስ ብሎኛል። እየተማርኩኝ ነው። ቀጥሉ። ያ እሺ ዌልካም። ኦ ፖዚቲቭ ፐርስፔክቲቭ የለም። ኦኬ እሺ I guess you can go back to whoever was talking ማን ነበረ ሲያወራ የነበረው? ጆርዳን Yeah. I have like no, roughly no, about no. 15 to 20 minutes ከዚህ በኋላ ከዛ መውጣት አለብኝ። So yeah. አንቺ ዝጊለታ ስለ አብሮዱ ምናምን No አለኝ ጊዜ እስከ 20ish minutes. No not 20. Yeah 15 ነገር minutes አለኝ። So ሌላ ሲያወራ የነበረ የሚለው ነገር ያለው ሰው ካለ they can go ከዛ እኔ ማለት እችላለሁ። ግን እኔ ምንድን ነው የምለው because he said Costa Rica ነው የሚሄደው መጀመሪያ not the US. So I'm not sure. like it's kind of similar ማለት like international university ነው, so you can say something about it like the school life ምናምን ከሰዎች ጋር like እንዴት ኢንትራክት እንዳደረግች መጀመሪያ ጊዜ ስቴጂ ምናምን እንደዛ አይነት ነገሮች I think ከሰዎች ጋር ኢንተራክት ማድረግ that's the key to success እዚህ ሀገር nobody's gonna come out of their way አንተን ለማግኘት most of the time አንተ መሄድ አለብህ ምናምን ነገር እና በአሜሪካ ኮንቴክስት ሳውራው ማለት ነው። ያ በተለይ ወደ ሳውት የምትሄድ ከሆነ ኖርት ላይ ብዙ አላውቅም፣ ግን በተለይ ወደ ሳውት የምትሄድ ከሆነ people are very nice. so የተለያዩ ኢቨንቶች ሲኖሩ መሄድ የትምህርት ቤትም ሊሆን ይችላል፣ የስራ ሊሆን ይችላል፣ ቮለንተሪ ሰርቪሶች ሊሆኑ ይችላሉ፣ ቸርች ምናምን ስታፍም ሊሆን ይችላል። ብቻ የሆነ ባገኘው አጋጣሚ ሁሉ መሄድ and then walking up to random strangers and talking to them ምናምን is good. እኔ ትንሽ ኤክስትሮቨርትድ ነገር ስለሆንኩኝ እሱ ነገር ትንሽ ጠቅሞኛል። so ከሰው ጋር ባለው እንትን
that's what I would say ከሰው ጋር ባለው ነገር ማለት ነው። እሺ ቴንክ ዩ። እና ሌላ ሰው የሚነግረኝ ሰው የለም ኢትዮጵያ ያለ ሰው? እኔ ማለት ነው ትንሽ አሁን ይህንን ስል ሲፌን አታምነኝም፣ ግን እኔ አሁን ማለት ነው እኔ አታምነኝም ያልኩት ሰው መግባባት ከብዶኝ ነበር ነው በዚህ ዓመት። አሁን ታምኛለሽ ይህንን ስል እኔ ሲፍ አመሽ ኦ ማይ ጋድ አይ ብዙ ሰው አያምነኝም ስልሽ ከነበረኝ ባክግራውንድ አንጻር ማለት ነው። አይ ዩስ ቱ ቢ ኢዚ ጎይንግ ለማውራት ብዙ ሰው ምናምን እና ኢንቫይሮንመንት ይቀየርብሽ ነው እንደዚህ ሆንሽው እንዴ? በኢየሱስን እንዴት ነው የሆነ ሰዓት ላይ እንዴት ነው ኦኬ ትንሽ ነገሮችን ለመቀየር በራሴ ፕላን አድርጌ ሄድኳቸው ነገሮች አሉ፣ ግን የናያል ዲፕ የሚሆን አልመሰለኝም ነበር። ግን ኢንቫይሮንመንት ሲቀየርብኝ ቅድም አይ ቲንክ ያለውን ነባራዊ ሁኔታ ሪያሊቲውን ቅድም ናዲ በደንብ ኤክስፕሌን አድርጎታል ምናምን የተለያየ ሰው ነው ምናምን የሚለውን ነገር ማለት ነው። እና ተመሳሳይ ነገር ፊድ የምንደራረግ ሰዎች ጋር ነው ሞስት ኦፍ ማይ ላይፍ እያሳለፍኩት ምናምን ነገር እና ተመሳሳይ ትምህርት ቤት ነው ሃይ ስኩልም ኤሌመንታሪ። ከዛ ከነዛን ሰዎች ጋር ወጣ ጆርዳን ሜቢ ኔትወርክ ሊሆን ይችላል። አዩ ሂር ወይስ ምንድን ነው የተፈጠረው? ጆርዳን ሰው ሁሉ ለጆርዳን ነው እየመለሰለት ያለው። ጆርዳን የለም ሄዛውት በቃ ዊል ኮንቲኒው ሲመጣ ሌትስ ቶክ አናዘር ቲንግ ያ ኔትወርኩ መሰለኝ ምናልባት ሰው ግን ቴንክ ዩ እሺ፣ በጣም እንግሊዝ ስለምታደርጉ ስለምታወሩ ምናምን እና አይ ላቭ በጣም በተለይ ደግሞ እኔ ኢንተርኔት ነው ዩ አር ሂር ኦኬ። ብቻ እኔ ፐርሰናሊ አይ ስትራግልድ ሰውን አይ ቲንክ ሰውዝ በጣም እኔ ከማውቃቸው አይነት ሰዎች ዲፍረንት ነበሩ። ከዛ እኔ አይ ሃቭ የሆነ ሰምታውትስ የሆነ ፊት ማድረግ ከዛ ደግሞ ኖ አይ ዶንት ትራይ ቱ ፊት ኢን አይ ካን ዱ ኤቭሪቲንግ ብቻዬን ምናምን ብዬ ማሰብ አይነት ሰው ነኝ እና አንዳንዴ አይ ቲንክ ዩ ሃቭ ቱ ፊት ኢን መሰለኝ the world's work በዛ ወይ ምናምን እና እኔ አልሞከርኩም ቱ ፊት ኢን። ከዛ ብዙም ኮሚኒቲ ቢልድ ሳላደርግ ነው ደስ የወጣሁት ከጅማ እና ሶሻል አይ ቲንክ ኢኮኖሚክስ እኛ ጄዩ ይሰጣል፣ ግን ብዙ የሶሻል ዲፓርትመንት የለም። ሌላ ግን በጣም ደግሞ ኔትወርክ የሚያደርጉ ሰዎች በጣም የሚግባቡ በጣም የሚዋደዱም በጣም እንትን የሚሉም ሰዎች አሉ። ግን አይ ቲንክ ከሰው ሰው ይለያያል መሰለኝ ኤክስፔሪንስ ማለት ነው። ከሰው ሰው ከባክግራውንድ ይለያያል እና አንተ እዚህም ሄድክ እዚህ ማለት እኔ የምለው አሀበ ፍሬንድስ ሲፍንም ጨምሮ ውጭም ያሉ እዚህ አዲስ አበባ ሆነው ከቤት የተመላለሱ የሚማሩ ኮሌጅ የሚማሩ ከአዲስ አበባ ራቅ ብለው የሄዱ ወይም ደግሞ ከአዲስ አበባ አቅራቢያ ያለ ኮሌጅ የሚማሩ ዩኒቨርሲቲ የሚማሩ እና እሱ ለባዩ ማለት እንዴት ነው ውጭ ያሉትም ሰዎች ህይወት ይዚ አይደለም፣ ግቢም ያለው ሰው ህይወት ኢዚ አይደለም። እዚህ ሆኖ ተከፍሎለት አቪዬሽን ምናምን ኮሪያ ሆስፒታል ምናምን የሚማሩ ጓደኞች አሉኝ። የእነሱም ህይወት ኢዚ አይደለም። እንዴት አንድል እንደምታደርገው ምናምን ስለሱ በቃ እሱ ለባዩ ከዚህ በኋላ ያለው ያንተ ከሰው ጋር ያለህ ኢንተራክሽን ውጤት ኮኔክሽንን ምናምን የሚወስነው ያ ነው የሚሆነው ማለት ነው። እና ወርክ ኦን ዳት በደንብ እና አይ ቲንክ እኔ እነዚህ ፖይንቶች አያሳስቡኝም ነበር። ቢካዝ ኧረ መክሊት ኧረ እሷ ከእንጨትም ጋቢው ምናምን ታወራለች ምናምን የሚባል ሰው ነበርኩኝ እና ብዙ ትልቅ ፖይንት አልነበረም ለእኔ። ስትራግል አደርጋለሁኝ ብዬ አልጠበቅኩም ነገር ግን ያ አት ሰም ፖይንት ስትራግል አድርጌበታለሁ እና ፎከስ አድርገህ እነዚህ ነገሮች ላይ
ቀድመ መጠየቅ፣ ዲግ ማድረግ፣ ሀሳብ መጠየቅ ምናምን ጥሩ ነው። አይ ሆፕ ግቢ ትሪትስ ዩ ቤተር ዳን ትሪት ካደረገኝ ውጪም ከሆነ የትም ቦታ ከሄድክ ብቻ ላይፍ አፍተር ሃይ ስኩል ጥሩ ይሆንልሃል ብዬ አስባለሁ። አይ ቲንክ እኔ ከዚህ በላይ የምለው ነገር የለኝም። ስለ እንትን እያወራኝ ያለሁት አይ ቲንክ አም ደ ፍሬሽ እዚህ ጋር መሰለኝ በአንድ አመት ብቻ ግቢ ኤክስፔሪየንስ ያደረኩት ለርን ምናምን 5ኛ አመት ነኝ አለኝ። ሶ በጣም ካወራኝ ሶሪ። እዚህ ጋር እንትን እያየሁ የነበረው ኮመንት ላይ a lot of people are asking me ስለ አስቱ እንዳወራ። ሶ ማይ ስቴይ አት አስቱ አንድ ሴሜስተር የቆየ ስቴን የነበረኝ እዛ ፍሬንድስ የሚል ሰው ነበረ። አሪፍ በጣም ደስ የሚሉ ሩሜቶች ነበሩኝ። ሻውት አውት ለነ ናኒ ሞይና ዋን የስ and then I had friends እዛ የአብስራ እዛ ነበረች ታውቂያለሽ ማኪ? የአብስራ የኔ ባች ማለት ነው። ስለዚህ አሁን ይልድ I think አሁን አቪዬሽን ሳትገባ አትቀርም፣ ግን አንድ ላይ ነበረን እዛ። ኦኬ አውቃለሁ። Yeah, so I had friends, my roommates were great. ከዛ ትምህርት ደግሞ entrepreneurship ወስጄ ነበረ first semester, the best class I took እዛ። ሌሎቹ like maths, geography ምናምን ነበር የወሰድኩት። Yeah, just normal ትምህርት ነበረ። entrepreneurship ግን really ከልቤ ነበር የተማርኩት። And then fellowshipቸው የአስቱ fellowship is amazing. The one thing I miss ቢኖር ፌሎሺፕ ሆነ። ከዛ of course dorm life ማለት ነው። and then what else more or less ግን አሪፍ ነበረ እዛ የነበረኝ ቆይታ። for the people who specifically asked me about አስቱ ማለት ነው, if you have any other questions drop them in the comments እና ከዛ ያየው መልሳለሁ። ግን off the top of my head እነዚህን ነው ማሰብ የምችለው። especially ሶፍትዌር ምናምን መግባት ስለምትፈልጉ ሰዎች I think አስቱ is good መሰለኝ። እስካሁን ድረስ like ሶፍትዌር ላይ የማውቃቸው ሰዎች እንዳለ የአስቱ ግራጁዌቶች ናቸው or የአስቱ ተማሪዎች። So that's what I would say. Yeah, Fav is confirming about the fellowship. መበርታት ነው። መግቢያ ኤግዛሙ አይከብድም። እኔ አልከበደኝም ነበር። like አይከብድም ምንም። Where are you learning now? I'm at Meredith in North Carolina. Why do you think many struggle with the final exam? Your opinion? Maybe last minute ማጥናት ሊሆን ይችላል እና accumulative ከሆነ ማቴሪያሉ ብዙ ከሆነ እና last minute የሚያጠኑ ከሆነ ለዛ ይሆናል። rule of 20 ምናምን የሚባለው እሱ ነው አይደለ? ፋይናል ከ20 በታች or something ካመጣሽ regardless of ሌሎቹ ግሬዶችሽ አታልፊም፣ እንደዛ የሚባል ነገር አለ መሰለኝ። ኤጁኬሽን ይከብዳል ወይስ ይቀላል ከኢትዮጵያ አንጻር? ዩኤስ ያው it depends on your major ብዬ ነው የማስበው። ለእኔ ተመችቶኛል፣ ቀሎኛል። I think maybe ያለውም እንዴት እንደሚያስተምሩ ኮንተንቱ እንዳለ ሆኖ ግን ደግሞ የሚያስተምሩበትን መንገድ ከዛ ደግሞ ክላስ ሳይዙ ማነስ ያለ ሲሆን ሞር ኢንተራክሽን ይኖርሃል ከአስተማሪ ጋር እና በደንብ ሪሊ ትማረዋለህ ነገር እየሆን so that is good. Yeah, especially ሰዎች አነስ ካሉ you will have better discussion and you will learn more. Yeah. Yes, I was doing applied science, nutrition ስለመማር ከዛ somebody said if you didn't pursue nutrition science, what would you be studying? Probably something in business, like probably business መሰለኝ or marketing እንኳን መማር አይመስለኝም። business administration. Okay. Do you have business? I want to have one in the future. Okay. ገና ፊውቸር ላይ ነው እንትን ማኔጅ ለማድረግ የምትማሪው? Yeah. It depends on the business though, like on I think have a business businesሶች ከሆኑ that's good. Yeah. Have you tried any business like internet business?
ይሄ ትራዲሽናሊ ቢዝነስ የምንለው አይነት ቢዝነስ I never did. Okay. Yeah, what kind of business like Not you want to sorry, work they on? don't. Physical or Huh? like what kind of business that do you want to work on? Physical or internet? Both. የትኛው የቻልከውን ሁሉ መስራት ነው. Anything. Any sort of service or Okay. product that you can Okay. sell ማለት ነው. As long as ኦንላይንም ከሸጥከው ሽጠው፣ in personም እንደዚህ physically ከሸጥከው ሽጠው. ሽጠው ዋናው ብር ነው። Yeah. Yeah. አሬ መሽሽ ናቴና it's by the way it's good to try anything, especially young age ላይ በእኛ age just try anything. Yeah, low key, like we have nothing to lose እኮ ይሄ አሁን ላይ እንደውም ባለፈው ሰው ሪከመንድ አድርጎኝ the defining decade የሚል መጽሐፍ for people who are turning 20 እሱን እያነበብኩኝ ነበር እና በጣም ኮንቪክት ያደርጋል። It's like አሁን አንተ ያልከውን አይነት ነገር ነው የሚለው። Yeah, we Just have nothing start to early, lose. fail as many Yeah. times as you can. እና it will work out eventually. Yeah. ብላክ ሮክ ምንድን ነው? አላቅም ብላክ ሮክ ምን እንደሆነ። someone is saying black rock. Black Rock is, you know, እንትን ካምፓኒ ነው። አብዛኛውን እንትን የያዘ ነው የአሜሪካ ስቶክ ማርኬት። Oh, I see. Okay, interesting. What's your perspective ትልቅ about software engineering? ትልቅ ቢሊየንስ and Is software overrated ይላል? ሜቢ የስ ሜቢ ኖ አይ ዶንት ኖ። እኔ ሶፍትዌር ውስጥ ስለሌለሁኝ አላውቅም። ካወራቸው ሰዎች ግን ሁለቱንም አይነት ነገር ነው የምሰማው። some people say it's overrated or overrated ሳይሆን more so of ከኤአይ ጋር ተያይዞ ስጋት አላቸው። እዚሁ ቲክቶክ ላይ ዳር ኤፒክ ሀበሻ ማታውቁት ከሆነ go check out his TikTok account የሚሰራው ስራ it's amazing ላይቭ ምናምንም ይገባል። ሶ ቼክ ሂም አውት ብቻ። እሷን ለምሳሌ ከኤአይ ፐርስፔክቲቭ የሆነ የሚያስፈራ ነገር አለው ይላል። and then some other people ደግሞ they oppose that and they say, you know, ካሪየራችን እስክንጨርስ ድረስ it's gonna be here የሚሉም ሰዎች አሉ። so I don't know. Talk to software engineers. Don't you think going to Ivy League could have given you more? join whatever you like. Yeah, not surreal. I picked this school for my major. Ivy ብሄድ ኖሮ probably I would be doing biology or chemistry or something like that. እና ኔትወርኪንግ ደግሞ ሊንክድኢን ካለ you can link up with anyone. I know it's harder ግን ያው አምስተኛ ዓመት ነው ያልከው አይደለ? ሊንክ ላይ ስንት እንትን አለሽ? ያ ስንት እንትን አለሽ ኮኔክሽን? ኤግዛክት ቁጥሩን አላውቀውም ግን it's a lot. I'm connected to a lot of people. ኦኬ ያ ወደ 5 ነኝ። ኔትወርክ ትንሽ ይቆራረጣል። ያ ምንድን ነው ሜጀር የምትማረው? Yeah, urban planning and design, kind of, you know, architecture. Okay. There's really good questions. ስለ ሳይድ ሀስል የሚጠይቁ ሰዎች አሉ። ሳይድ ሀስል if you could find something, do it. I mean, ዩኒቨርሲቲ ውስጥ ሆነን እዚህ ሀገር እኮ it's common by the way, like ከ16 ዓመታቸው ጀምሮ ስራ ይሰራሉ። they're actually expected to work ከዛ እድሜ ጀምሮ። እኛ ሀገር ነው like እንደ ተለየ ነገር የሚቆጠረው ከትምህርት ጎን ስንሰራ እንጂ እዚህ they're expected to do it. ከዛ ለኮሌጅ ሴቭ አፕ ያደርጋሉ ምናምን ከዛ it's super expensive. How can I get to Oxford? Get in እና እኛን አስተምረን how we can get in.
What do you think about Yeah, it's a friend of mine. ለዛ ነው እንደዚህ መለስኩት። እሺ what do you think about logistic ነው የሚለው? Why didn't you consider software? I wasn't into it. Any more technical ነገር build ከማድረግ ይልቅ I'm the type of person who kind of sells things, you know? I think more ወደ ሴል እና ወደ ምናምን direction ነኝ instead of actually building ይሄ tech products ምናምን. That's probably why. Yeah, are you good at selling? I think I have the potential to sell. I haven't sold anything. Sales search አላውቅም ግን I think I have the potential. Okay. Yeah. Compared to ምን አይነት ሜትር ትጠቀሚያለሽ ግን እስኪ if you have a product. Let's say you have a product እና ለመሸጥ ብፈልግ yeah. It's hard to close a sale. ይሄ deal close ማድረግ is hard. Publicity ከፈጠርክለት ማርኬት ካደረገው እንግዲህ ለሱ hard but it is so hard to sell, yeah. I was actually talking about this with a friend. የሆነ ግን ሜተድ የለሽም? ምን ሜተድ ይኖረኛል ማለት ዝም ብለን በቲዮሪ ደረጃ እኮ ልናወራ እንችላለን። ምናምን ሆነሻል? ምን ሆነሻል? Yeah. No, friend ሆነሽ ምናምን ይሆናል የምትሸጪለት ሰው if you have good at communication ማለት ነው። Yeah, I think communication skill ለሚያስፈልገው friend የሚለው ትንሽ ከባድ ነው because you can only be friends with yeah. so many people, you know. እና ሴል በደንብ ሴል ማድረግ መቻል የምትፈልግ ከሆነ I mean if you want to sell to the whole world, you're not going to be friends with the whole world. Yeah. ግን ሴል ምናምን ላይ እናንተና አሪፍ ናቸው ይመስሉኛል። ዲ ሆርሞዚስ ላይ ካሌክስ እና ሌላ ምናምን ጥሩ ሜቶዶች አሉ። በቲዮሪ ደረጃ ጥሩ ነገር ያወራሉ። ስናወርደው ምን ይመስላል? By the way, they're selling እኮ ቲዮሪው ነው ሴል እያደረጉት ያሉት እነሱ እኮ ሌላ ነገር አለ። That is true. ግን I think እነሱ they're more ምንድነው የሚባለው they're more እንትን አላቸው credibility አላቸው compared to ሌሎች እንትን የሚሸጡ ሰዎች ዝም ብሎ ኮርስ ምናምን የሚሸጡ ሰዎች አሉ። ከዛ የነዚህ ግን actual mentorship ስለሚሰሩ I think more credibility አላቸው ከሌሎቹ አንፃር like እንደ ስካመሮች አናያቸው for that reason I think. እሱማ ሌጂት ነገር ናቸው። አሪፍ ፎሎ ራሱ እኮ ስካመር ያደርግሻል ብዙ ስላላቸው እሱ ራሱ እንደ ሌጂት መስ ይጠቀሙታል። Yeah, somebody said theory is nothing. Yeah, it's not. Wait, theory is not nothing. Yeah, it's not nothing. It's just not. It's incomplete. Theory norok kala orradko. It's incomplete. And of course, it's not nothing. So you don't want to contribute anything. So by the way, they have theory. Yeah, for sure. Interesting comments. ከባድ Yeah. እንትና ቢኖር ኖሮ ጆርዳን እያለ ቢመጡ ኖሮን ስለ ኢኮኖሚክስ ሊያሰሩ ነበር። ይኸውና ጆርዳን አለ እንደው ምን ያህል ሚኒትስ ነው ያለሽ? ሊትራሊ in 10 minutes ይደርሳል። ኡበር ነው ማድረገውና ኡበሩ ተነስቷል እየመጣ ነው። in 10 minutes ይመጣል። So like 2 or 3 minutes. It doesn't need to study. Thank you by the way ሁላችሁም. I will join the next time. Yeah, for sure. And yeah, we'll try to have like a specific topic. ዛሬ ረሽድም ሆነን ስለሆነ የመጣ ነው። ዝም ብለን randomly ነው ስናወራ የነበረው። It's good to be random sometimes, you know. True. Where am I going? I will tell you where I'm going. Have a good night. Good night. Have a great night. Thanks for joining us. ሳሚና ወጌሽት የምትሉት ነገር ካላችሁ በሉና I will log off.
ምትሉስ wait. ሳሚ Oh, Sami's not here. Huh? ዛሬ ማለት ነው ነገ ተጓዥ ስለሆነ የወጣው የወጡት ሁሉ ብቻ ግን እንትን ላይ አሉ። they're watching this live. I know ያያችሁን እንደሆነ አውቃለሁ። No, okay. የተለመዳችሁት this እነ ናዲ ምናምን Oh yeah, you're እና launching. By the way, if you all are like ከኔ ጋር like friends የሆኑ ሰዎች ማለት ነው ዝም ብላችሁ መግባት ትችላላችሁ። ለነገሩ ያውቁታል by this time ግን yes እና ምንድነው ምንም የምለው ነገር የለኝም እውነት ለመናገር on behalf of የሆነ እዚህ የነበሩ ሰዎች ምናምን እንዴት ነው the last time የገባን ጊዜ ሁላችንም ማለት ያውኛ ያለ ቪዲዮ ነው የምገባው ሲፍናት በቪዲዮ የምገባው ምናምን more engaging ነው የሚሆነው የሌላ ጊዜ ግን ከዛ በኋላ አንድ ሳምንት አልገባንም እኔ አይኛውን ብዙ አልቆጥረውም እውነት ለመናገር 2 ሳምንት እንበለውና ከዛ ግን ስለመጣችሁ ምናምን ቴንክ ዩ እና ደግሞ ዛሬ ያለ ሰዓታችንም ነው የመጣ ነው by the way የሆነ እና በሲን ኮሜንትስ ደግሞ ዛሬ በጊዜ መጣሽ ነው ኮሜንትስ እያየሁኝ ነበር ልክ እሱን ካልኩሳት አርፍጄ ነው የመጣሁት ግን ፖስትም አልተደረገም ማለት አያውቁም ስኬጁል ምናምን ስቶሪ አድርጌ ነበረ ግን ያው an hour before we went live now kind of story ያደረኩት so probably ብዙ ሰው አላየም I didn't check ብቻ thank you all for coming ሞር ጸዴ በሆኑ ኤፒሶዶች ሴርስ ኤፒሶዶች ቶፒኮች ያው እንደ ኤፒሶድ ፖስት ይደረግ የለ ዩቲዩብ ላይ ገብታችሁ ማየት ትችላላችሁ እና በጣም ብዙ ጊዜ እኔ ባይዘቤ ቼክ አደርጋለሁኝ ገብቼ ምናምን አያለሁኝ እና ሰማሁት ምናምን የሚሉ ሰዎች ስለሚያናግሩኝ ይመስለኛል አላውቅም እና ኮሜንቱ ላይ ምናምን ፌክ ነው ምናምን ፌክ አካውንት ነው የሚል ነገር አያለሁኝ እሱ ብቻ እሱኛ አካውንቷ ስክሪንት የሷ እዛ ሄዳችሁ እዩ እዚህ ጋር ሙሉን ኢንጌጅ ያላደረጋችሁ ሰዎች እኔ ራሴ 2-3 ደግሜ ሰማዋለሁ አይደለም እናንተ አላውቅም አይንጆይ እኔ ፖድካስት መስማት ኢንጆይ ስለማድረግ ይመስለኛል አይ ፊል ላይክ ኢትስ ፖድካስት እውነት ለመናገር እና የስ ኑ እዚህ ጥያቄያችሁን ኮሜንት ላይ አንሱ እኔ ገስት ከሚገቡ ሰዎች በላይ ኮሜንት ላይ የሚገቡ ሰዎች በጣም ሀሳባቸው የሚነሱ ሰዎች በጣም ይመቹኛል እና ፊል ፍሪ እዚህ ጋራ ለማውራት ገስትም ምናምን በተለይ ደግሞ የሚነሱ ቶፒኮች ላይ እንጌጅ ለማድረግ ሞክሩ ኔክስት ታይም እንጠብቃችኋለን እስከ ቀጣይ ቅዳሜ መልካም ሳምንት በጣም ሞር ስትራክቸርድ እየሆንን ነው I know right ቆይ እስኪ እነግራችኋለሁ ስለ ቅዳሜ ምናምን ከዚህ በኋላ ስኬጁሉን እንዴት እንደምናደርገው ከዛ I'm also working I got a job okay ቅዳሜ I think እዚህ ሀገር ከ9 ጀምሮ ነው ከ8 ተኩል ጀምሮ ስራ ሊያስፈልገኝ ማነው ስራ መግባት ሊኖርብኝ ስለሚችል የተወሰነ ትንሽ ቀደም አድርገን ለመግባት እንሞክራለን I'll let you know though I will not do anything without letting you know ድራይቨሬ ቀርባለች okay እንኳን ደህና መጣሽ ማሚ እንኳን ደህና እንዴት ነው በሩ ሊዘጋ ሲል ነው የመጣሽው ልዘጊው ነው ልዝጋው ብዬ ነው just to say hi እሺ ናኒ ባይ ባይ እና እኔም ልውጣ ደህና ደሩ now I see you እሺ ደህና ደሩ see you guys next time bye bye I'll try to make it in time next time እሺ እንደዚህ አርፍጃለሁ በጣም okay all right bye good night everyone